What products will be formed when reaction of acid and alcohols occur? So acid እና አልኮል ሪያክት ሲያደርጉ ምንድነው የሚፈጠረው እያለን ነው። አልኮል ወይም አሲድ ስንል ምንድናቸው የሚለውን ደግሞ አሁን አንድ ባንድ እናያለን ማለት ነው። እዚህ ጋር አሲድ ለማለት የተፈለገው እዚህ ካርቦክሲሊክ አሲድ ነው አሲድ እያለ ያለው ማለት ነው። እዚህ ጋር አሲድ የሚለው ማለት ነው። ሶ ካርቦክሲሊክ አሲድ ምን አለው? ፋንክሽናል ግሩፕ አለው ማለት ነው። ሶ ፋንክሽናል ግሩፕ የካርቦክሲሊክ አሲድ ማለት ነው ካርቦክሳይል እንላለን ማለት ነው። ሶ ካርቦክሳይል ይባላል ማለት ነው። ይሄኛው ማለት ነው ካርቦክሳይል ነው ይሄ ማለት ነው። ሶ ይሄ ፋንክሽናል ግሩፕ ነው ካርቦክሳይል ማለት ነው። የዚህ ፋንክሽናል ግሩፕ ነው የካርቦክሲሊክ አሲድ ፋንክሽናል ግሩፕ ነው ማለት ነው። ሶ ይሄን አያችሁ ማለት እዚህ ከአር ጋር ይሄን አያችሁ ማለት ምንድነው? ይሄ ካርቦክሲሊክ አሲድ ነው ማለት ነው። ሶ ምንድነው ማለት ይሄን ያዙት ማለት ነው። ዘን ይሄ ካርቦክሳይል ደግሞ ከማን ፎርም የሚሆነው እዚህ ጋር ካለችው ከዚች ካርበናይል እና ከማን ነው? ከሃይድሮክሳይል ነው ፎርም የሚሆነው ማለት ከሁለቱ ነው ፎርም የሚሆነው ማለት ነው። ከማንም ፎርም ለማድረግ ካርቦክሳይል የሚባለው ፋንክሽናል ግሩፕ የካርቦክሲሊክን ፎርም ለማድረግ ማለት ነው። ዘን አር ጋር አታች ሲሆን ማንን ፎርም አደረጉ ማለት ነው? ካርቦክሲሊክ አሲድን ፎርም አደረጉ ማለት ነው። ዘን እዚህ ጋር አንድ ማወቅ ያለብን ደግሞ ምንድነው? አር ማነች? አር ማነች ብለን ስናት አር የምትባለው አልካይል ትባላለች ማለት ነው። አልካይል ማለት ደግሞ ምን ማለት ነው? አልካይል የምንለው አልኬን አለ ከአልኬን አንድ ሃይድሮጅን ስቀንሱ ማለት ነው። አልኬን እናውቃለን አይደል? ለምሳሌ አንድ አልኬን ብጽፍላችሁ CH2CH3 አድርጌ አንድ አልኬን ጽፍላችኋለሁ ማለት ነው። ሶ ከዚህ አልኬን ላይ አንድ ሃይድሮጅን ስቀንሱ መጨረሻ ላይ ወይ እዚህ በቀንስ አንድ ሃይድሮጅን በቀንስ ምን ተብሎ ሊጻፍልኝ ይችላል ማለት ነው? CH2 ከዛ CH2 እና CH3 ተብሎ ይጻፋል ማለት ነው። ምንድነው ምን ሆነ ማለት ነው? መጀመሪያ አልኬን የነበረው ወዴት ተቀየረ? ወደ አልካይል ተቀየረ ማለት ነው። ስሙን ማን እላለሁ? ቆጥራለሁ። ይሄን አንድ ካርበን፣ ሁለት ካርበን፣ ሶስት ካርበን አለኝ። ስለዚህ ምን እላለሁ? ፕሮፔን ነበር ወዴት? ወደ ፕሮፓይል መጣ ማለት ነው። ስለዚህ አር ይባላሉ ወይም አልካይል ይባላሉ ማለት ነው። ሶ ሌሎችንም ማየት እንችላለን። ለምሳሌ CH3 እንደዚህ ተብሎ ይጻፋል። ይሄ አታች ይሆናል ማለት ነው። ይሄ ምን እንላለን ማለት ነው? ሚታይል እንላለን ማለት ነው። ሚታይል ማለት ነው። ከዛ ደግሞ CH2 ብሎ ቢቀጥል እዚህ ጋር እንትኑን ቁጠሩ። አንድ ካርበን፣ ሁለት ካርበን ምን እላለሁ? ይሄን ምን ኢታይል እላለሁ ማለት ነው። ኢታይል እላለሁ ማለት ነው። እና ሌላ አታች ነው ሌላ CH2 አታች ቢሆን ደግሞ ምን እላለሁ? አንድ ካርበን፣ ሁለት ካርበን፣ ሶስት ካርበን ፕሮፓይል እላለሁ። ሌላ ቢጨምር ቡታይል እላለሁ። ሶ በዚህ ብቻ ወቁ። በቃ CH2 ብሎ ነው እዚህ CH2 ያለ CH2 ብሎ ይጨርሳል ማለት ነው። በCH3 ጀምሮ ማለት ነው። ስለዚህ ይሄንን ነው ሚታይል ምናምን አር የምንለው ማለት ነው። አልከላይ የምንለው ይሄ ነው ማለት ነው። ከዚህ ጋር ነው ሁሉም አታች የሚሆኑት ማለት ነው። ሁሉም ከዚህኛው አር ጋር ነው አታች የሚሆኑት ዲፔንድ ነው ማለት ነው። ከዚህኛው አር ጋር ነው አታች የሚሆኑት። እዚህ ጋር አንድ መያዝ ያለብን አልኮል ምንላቸው አልኮል ማለት ነው። ለምሳሌ ከአልኮል ውስጥ መጥቀስ እንችላለን። ሚታነል የምንለው በአብዛኛው የሚገኘው ሞስት አባንደንት የምንለው ሚታነል። ከዛ ኢታኖል ደግሞ በሁሉም አልኮል መጠጦች ቤቨሬጅ ላይ አልኮል መጠጦች ላይ የሚገኘው ምን ኢታኖል አለ አይደል? ከዛ እያለ ይቀጥላል አልኮል ግሩፕ ማለት ነው። ሶ አልኮልን ፎርም ያደርጉት ማን ናቸው? ይሄ OH ወይም ሃይድሮክሳይል ግሩፕ እንላለን። ሃይድሮክሳይል ትባላለች። ሶ ይሄ OH ከማጋ ነው አታች ነው? ከአር ጋር ከአንድ አር ጋር ብቻ አይደለም አታች የሚሆነው ከሌላም ተጨማሪ አር ጋር አታች ሊሆን ይችላል። አርን ታውቃላችሁ፣ ሰው መጥራትም ትችላላችሁ። ከሱ ጋር አታች ሆኖ ማንን ፎርም አደረገ ማለት ነው? አልኮል የሚባለውን ነገር ፎርም አደረገ ማለት ነው። ሶ ስሙን ደግሞ እንዴት እንትን ልል እችላለሁ? ለምሳሌ ቅድም አርን አቃው እያወቅን ነበረ። ቅድም አርን አውርተን ነበረ። CH3 ሲሆን ምን አልነበረ? ሚታይል ነበር ያለው። ሶ ይሄ ሚታይል ትላላችሁ ማለት ነው። ሶ ከዛ ሚታይል ካላችሁ በኋላ ስንት ካርበን አላችሁ? አንድ ካርበን ነበር ስላለኝ ሚታይል እላለሁ። ስለዚህ ሚታይል ለዚች ነው ሚታይል የነበረው። ይሄ O ሲጨመርበት ደግሞ ሚታኖል እላለሁ ማለት ነው። ሚታኖል እላለሁ ማለት ነው። ሚታኖል እላለሁ ማለት ነው። ሶ OL መጨረሻ ላይ ሚታይል የነበረው ሚታኖል ካርቦኑን ቆጥራችሁ ካርቦኑ 3 ከሆነ ምን ትላላችሁ? ፕሮፓኖል። 2 ከሆነ ኢታኖል እንደዛ ትላላችሁ ማለት ነው ለአልኮል ማለት ነው። ከዛ ሌላ ደግሞ እንዳሁኑ ይሄ ጥግ ላይ ነው የሚሆነው። ያዙት። አር እዚህ ጋር ይሆናል፣ ጥግ ላይ ይሆናል። አር ሌላም ተጨማሪ ሊሆንበት ይችላል ማለት ነው። ሶ እሱን ያዙ ማለት ነው። ከዛ ሌላ ደግሞ እዚህ ጋር ኢተር የምንለው ደግሞ ኦክሲጅን መሀል ላይ መጥቶ ሲገጠም ኦክሲጅን ይባላል። እዚህ ጋር ቅድም ያሳየኋችሁ አር ከዛ ኦክሲጅን ከዛ እዚህ ጋር አር የሚሆን ከሆነ ምን እንላለን ማለት ነው? ኢተር እንላለን ማለት ነው። ኢተር እንላለን ማለት ነው። ያዙ ማለት ነው። ሶ ይሄ ነው ኦ ነች። ኦክሲጅን ነች።
ፋንክሽናል ግሩፑ ማለት ነው። የማን የኢተር ማለት ነው። ከዛ የአልዴሃይድ ደግሞ ማን ነው? እዚህ ጋር CHO ነው ማለት ነው። CHO ነው የአልዴሃይድ ማለት ነው። CHO ጥግ ላይ መጥቶ እንደዚህ ብሎ አር እዚህ ጋር CHO የሚለውን ነገር ካያችሁ ይሄ ምንድነው? አልዴሃይድ ነው ማለት ነው። ከዛ በኋላ ኬንቶን የሚባለው ደግሞ CHO ጥግ ላይ እንደዚህ አር CHO ማለት ሲሆን ምን ይባላል? ምን እንለዋለን ማለት ነው? ኬንቶን እንላለን ማለት ነው። ስሙንም መሰየም እንችላለን ማለት ነው። ስሙን ስትሰይሙ ምን ማለት ትችላላችሁ? ይሄን ጥሩት፣ ቀጥሎ ይሄን ጥሩት፣ ከዛ ኬንቶን ብሉት። ምን ሆነ? ኮመን ኔም ሆነ ማለት ነው። በዛ ወይ በቀላሉ መጥራት ትችላላችሁ ማለት ነው። ይሄን ጥሩ፣ ከዛ ይሄን ጥሩ፣ መሀል ያለውን ኬንቶን ብሉት። መሀል ያለውን ኬንቶን ትላላችሁ። ይሄም መጀመሪያ የሚታይል ከሆነ ኢታይል ከዛ ኬንቶን ብላችሁ ኮመን ኔም በዛ ወይ መጥራት ትችላላችሁ ማለት ነው። በዛ ኢዚሊ ማለት ነው። ከዛ እንትኑን ደግሞ አዮፓክ ኔም ምን እንጠራለሁ ካላችሁ ወይም ሳይንቲፊክ ኔም ምን እንጠራለሁ ካላችሁ የዚህ ምንድነው የምታደርጉት? እዚህ ጋር ለምሳሌ አር ከማጋ ነው አታች የሚሆነው ከሲኦ ጋር ነው አታች የሚሆነው አይደል? ይሄ ምን እንበል ለምሳሌ ይሄን ኢታይል ብንል ከዛ ይሄን ደግሞ ፕሮፓይል ብንል አሁን ምኑን እንጠራ? ኮመን ኔሙን ጠርተናል አይደል? ቅድም ኢታይል ፕሮፓይል ብለን ኬንቶን ብለን ጠር። አሁን ደግሞ አዮፓክ ኔሙን ለመጥራት ምንድነው የምናደርገው? ካርበኑን ቁጥሩ ስንት ካርበን እንዳላችሁ እዚህ ጋርም ጨምሮ ማለት ነው። እዚህ ውስጥ ስንት ካርበን አለ፣ እዚህ ውስጥ ስንት ካርበን አለ፣ አጠቃላይ ካርበኑን ካወቃችሁ በኋላ ምን ታደርጋላችሁ ማለት ነው። ለምሳሌ ዝም ብለን ስንት ካርበን እንባል? 4 ካርበን እዚህም ያለው ተደምሮ 4 ካርበን አለኝ ብል ምን እላለሁ? አራት ቡት ነው የሚባለው። ስለዚህ ምን እላለሁ? እቺ ኦን ዋን የምትሏን ውሰዱና ቡታኖን ትላላችሁ ማለት ነው። ቡታኖን ትላላችሁ ማለት ነው። ሌላ ደግሞ እቺ ዋን የምትሏን መውሰድ ነው። ለአልኮል ደግሞ ኦል የምትሏን መውሰድ። ለምሳሌ ምን ኢታኖል ይኸው እዚች ጋር ኢታኖል አጠቃላይ ካርቦኑን ቁጥሩ ነው ማለት ነው። ካርቦኑን ቁጥር በዚህ ሲሰማል ከዛ በዚህ ወይ መጥራት ትችላላችሁ ማለት ነው። ደን ካርቦክሲሊክ አሲድም ደግሞ ቅድም እያየን የነበረው ይሄ አያችሁ ካርጋ አታች ሲሆን ማለት ነው። ካርጋ አታች ሆኖ COOH እንደዚህ ይሆናል ማለት ነው። ስለዚህ በዚህ ጊዜ አዮፓክ ኔሙን ለመጥራት ምን ታደርጋላችሁ? ስንት ካርበን እንዳላችሁ ቁጥሩ። ስንት ካርበን እንዳላችሁ ከቆጠራችሁ በኋላ ያን ለምሳሌ 5 ካርበን አለ ይሄንንም ጨምሮ ማለት ነው። አጠቃላይ ካርበኑን በቃ ሌላ ምንም አትዩ። እንትኑም መሆኑን ነው ካርቦክሲሊክ አሲድ መሆኑን ይሄ ከዚህኛው ግሩፕ የተነሳ ካርቦክሲሊክ አሲድ መሆኑን አውቃችኋል። ደን አሁን በካርበኑን የምትቆጥሩ አጠቃላይ ካርበን ከቆጠራችሁ በኋላ ለምሳሌ 3 ካርበን አለው ብንል ፕሮፔን ነው 3 ካርበን። ስለዚህ ፕሮፓ ምን እላለሁ? እዚህ ጋር ምን እላለሁ ማለት ነው። እዚህ ጋር ምን ኢክ ሚለውን ጨምራለሁ ማለት ነው። ኢክ ሚለውን ጨምሬ ኢ ከሚለው ደግሞ ኦን ከፊት ለፊቱ አድርጌ አሲድ እላለሁ ማለት ነው። ምን አዮፓክ ኔሙን ስጠራ ማለት ነው። ስለዚህ ምን እላለሁ ማለት ነው? ፕሮፓኖይክ አሲድ እላለሁ፣ ኢታኖይክ አሲድ እላለሁ፣ ሚታኖይክ አሲድ እላለሁ። ስንት ካርበን እንዳለው በማወቅ ማለት ነው። ካርበኑን ብቻ ነው የምንቆጥረው ማለት ነው። በዚህ ወይ እንደዚህ ማድረግ እችላለሁ ማለት ነው። ሌላ ደግሞ እዚህ ውስጥ ያሌለ ማን አለ ማለት ነው? ኢስተር አለ ማለት ነው። ኢስተር ምንድነው? በሁሉም ፍሩቶች ላይ የሚገኝ ጥሩ ሽታ ያለው ጥሩ ፓይናፕል መሰል ሙዝ መሰል ጥሩ ሽታ ለእንትኖች ለፍራፍሬዎች ምን የሚሰጥ ጥሩ የሆነ ጣፋጭ ጥሩ የሆነ መዓዛ እንዲኖራቸው የሚያደርግ ጥሩ የሽታ ያለው ኢስተር እንላለን ማለት ነው። ኢስተሩ ምንድነው? እንትኑ COO ነው ግሩፑ ማለት ነው። COO ነው ማለት ነው ግሩፑ ማለት ነው። ይሄ ግሩፕ ለማን ነው ያለው? የቱ ጋር ነው የሚሆነው? በመሃል ላይ ነው የሚሆነው ማለት ነው። መሃል ላይ አሩ ከጥግ ይሆናል። ይሄ ግሩፕ ደግሞ ምን ይሆናል? የት ይሆናል ማለት ነው? እዚህ መሃል ላይ ይሆናል ማለት ነው። አር አሁንም እንዴት እንደምትጠሩት ታውቃላችሁ። አርን አሳያችኋለሁ ማለት ነው። እዚህ ጋር መሃል ላይ ያለው ደግሞ እንዲህ አይነት ስትራክቸር ካያችሁ ምን ይባላል ማለት ነው? ኢስተር ይባላል ማለት ነው። ኢስተር ይባላል ማለት ነው። ኢስተር ይባላል ማለት ነው። በዚህ ወይ ነው የምታውቁት ማለት ነው። አሁን ለምሳሌ ዝም ብለን አዮፓክ ኔም እንዴት እንጠራለን ካልን ለምሳሌ ኢስተር የሚለውን ለአዮፓክ ኔም እንዴት እንጠራለን ካልን ጀስት አንድ ስትራክቸር አለኝ እንበል እና እዚህ ጋር COO አር እንበልና ከዛ አዮፓክ ኔሙን ዝም ብለን እንጠራለን ማለት ነው። እዚህ ጋር ለምሳሌ እዚህ ጋር ያለውን ስሙን እናውቃለን እዚህ ጋር ምን እንዳለ ማለት ነው። እዚህ ጋር ለምሳሌ ምን እንበል? ዝም ብለን ምን እንበል? ፕሮፔን እንበል። ወይም እዚህ ጋር 3 ካርበን አለ እንበል። እዚህ ጋር 3 ካርበን አለኝ፣ እዚህ ጋር ደግሞ 2 ካርበን አለኝ እንበል። እዚህ ጋር 2 ካርበን የሚኖረኝ ከሆነ ይሄ ምን ብዬ መሰየም ይችላል? 2 ካርበን ካለው ምንድነው የምንለው? 2 ማለት ምን ማለት ኢት ነው። ኢታይል እላለሁ ማለት ነው። ኢታይል እላለሁ። ይሄን ደግሞ ምን ፕሮፓይል እላለሁ። ከዛ እዚህ ጋር ምን አለ? COO የኢስተር ግሩፕ አለች ማለት ነው። አሁን ምንድነው የማደርገው ካልን ምንድነው የምንጠራው? እዚህ ጋር ከአልኮል የመጣ ግሩፕ አለ። ከአልኮል የመጣውን ግሩፕ ኢታይል እላለሁ። ኢታይል ብዬ ከዛ ደግሞ ይሄን ለማሳየት ደግሞ እዚህ ጋር COO መኖሯን ለማሳየት ደግሞ ምንድነው የምለው? O8 የምትሏን መጨረሻ ላይ ጨምራለሁ ማለት ነው። O8 OATE
ምትሏን መጨረሻ ላይ ጨምራለሁ ማለት ነው። ሶ ያ ማለት ምን ማለት ነው? ለምሳሌ እዚህ ጋር ትንሹን ለአልኮል አድርጉት። ያ ማለት ተውት እሺ አልኮል የሚለውን ሐሳብ ተውትና ይሄ ምን እንላለን? ትንሽ የሆነውን ትንሽ ካርበኑ ትንሽ የሆነውን አር ጀስት ሚታይል ኢታይል ብላችሁ ጥሩት ማለት ነው። ሚታይል ኢታይል ብላችሁ ጥሩት ኖርማል ማለት ነው። ከዛ ግን ትልቅ ካርበን ያለው ምን ትላላችሁ? ካርበኑን ቁጠሩት። ስንት ካርበን? 3 ካርበን አለኝ። ስለዚህ ምን እላለሁ? 3 ካርበን ያለውን ፕሮፓኖኤት እላለሁ ማለት ነው። ፕሮፓኖኤት እላለሁ ማለት ነው። ፕሮፓኔት እላለሁ ማለት ነው። ከዛ በኋላ ከፊት ለፊቱ ደግሞ ምን አለ ማለት ነው? ከፊት ለፊቱ ቅድም ነው ኢታይል አለች ማለት ነው። ኢታይል ፕሮፓኖኤት በዚህ ዌብ መሰየም ይችላል ማለት ነው። ሶ ይሄ ዝም ብለን ጀነራል ቪው መግቢያ እንዲሆናቸው ነው ማለት ነው። ሶ ወደ ጥያቄዎቹ ደግሞ እንሂድ ማለት ነው። ሶ ቅድም እንዳልኳችሁ አሲድ እና ካርቦክሲሊክ አሲድ እና አልኮል ሪአክት የሚያደርጉት ማንን ፎርም ለማድረግ ነው? ቅድም በአሁኑ በቀላሉ መስራት ትችላላችሁ። ኢማጂን ማድረግ ትችላላችሁ። ካርቦክሲሊክ አሲድ አሁን እንዳሳየዋችሁ አንድ አለኝ ብላችሁ እዚህ ጋር COO H አለኝ ብላችሁ ከማን ጋር ነው ሪአክት ያደርጋሉ? ከአልኮል ጋር ጀስት አር ለሁሉም ነው። ኦኬ ሶ አር አለችኝ። ከዛ በኋላ ማን OH አለች ማለት ነው። ሶ እነዚህ ናቸው ሪአክት የሚያደርጉት። እንደዚህ ሪአክት ሲያደርግ ማን ነው ሊፈጠር የሚችለው ብላችሁ አስቡት። ወተር እያለብኝ ነው ካላችሁ በኋላ እዚህ ወተርን አስወግዱ እስኪ። ወተርን ስታስወግዱ ኤን አስወግዱት። ከዚህ ኤችን አስወግዱት ከዚህ ማለት ነው። ኤችን ስታስወግዱ እዚህ ጋር ደግሞ ኦኤችን ስታስወግዱት ምንን ፎርም ያደርጋሉ? H2 ወተርን ፎርም ያደርጋሉ ማለት ነው። ሶ አር ደግሞ ወዴት ትመጣለች ማለት ነው? ወደዚህ ትመጣለች ማለት ነው። ሶ አር ወደዚህ መጣች ማለት ደግሞ ይሄ ስትራክቸር ምን ይሆናል ማለት ነው? አር COOR የሚል ይኖረዋል ማለት ነው። COOR ካለ ይሄኛው ግሩፕ ካለ ደግሞ ምንድነው የተባባለው? ኢስተር ነው የተባባለው ማለት ነው። ስለዚህ ማን ፎርም የሚሆነው ማለት ነው? ኢስተር እና ወተር ፎርም ይሆናል ማለት ነው። መልሱ ኤ ይሆናል ማለት ነው። ማናማ አሲድ እና አልኮል ሪአክት ሲያደርጉ ማን ነው የሚፈጠረው? ኢስተር እና ወተር ፎርም ይሆናል ማለት ነው። ያንን ያዙ ማለት ነው። ሶ በዚህ ወይ ማለት ነው። በዚህ ወይ መያዝ ነው ማለት ነው። ሶ ያ ኢስተሪፊኬሽን ይባላል ፕሮሰሱ ማለት ነው። ኢስተሪፊኬሽን ይባላል ማለት ነው። ማን እንደ ኒኬል ያሉ እንደ ፓላዲየም ያሉ እና ደግሞ በምን ካታላይዝድ የሆነ በአሲድ ካታላይዝድ የሆነ ሪአክሽን ሂት በማድረግ ማለት ነው። አሲድን ከአልኮል ጋር ሂት ስናደርገው እንደ ሰልፈሪክ አሲድ ባሉ በነዛ አሲድ እንትን የታከውን ብቻ ባጭሩ ካርቦክሲሊክ አሲድ እዚህ ጋር አሲድ ብቻ አይደለም፣ ካርቦክሲሊክ አሲድም አለበት። ካርቦክሲሊክ አሲድ ከማጋር ሪአክት ሲያደርግ ከአልኮል ጋር ሲያደርግ ኢስተሪፊኬሽን ይባላል። ማናማ ፎርም ይሆናል? ኢስተር እና ወተር ፎርም ይሆናል ማለት ነው። ኢስተሪፊኬሽን ኢስተር እና ወተር ፎርም ከዛ እዚህ ጋር ሜተድ ኢዝ ዩዝድ ቱ ኮንቨርት ኦይልስ ኢንቱ ፋትስ። ኦይልን ወዴት ወደ ፋት ለምንቀይርበት ሜትድ ምንድን ነው? የትኛው ነው እያለ ነው ማለት ነው። the first thing that we need to understand is that oil ስንል ምንድን ናቸው? ምን ውስጥ ነው የሚመደቡት? ምን ውስጥ ነው? ኢስተር ውስጥ ነው የሚመደቡት። ኦይልም ፋትም የት ውስጥ ነው የሚመደበው? ኢስተር ውስጥ ነው የሚመደቡት ማለት ነው። እሱ ካወቅን በኋላ ሁለቱም ምንድን ናቸው ማለት ነው? ኢስተር ናቸው ማለት ነው። ኦይልስም ፋትም ኢስተር ናቸው። then ፋት ስንል ታውቁታላችሁ አይደል? ጮማ ምግብ ላይ ምናምን ምንለው ማለት ነው። በአብዛኛው የሚገኘው የት ነው? አኒማል ላይ ይገኛል። በሩም ቴምፕሬቸር ወይም በኖርማል ቴምፕሬቸር ሩም ቴምፕሬቸር ከ24 እስከ 18 ባለው በኖርማል ቴምፕሬቸር ፋትስ ምንድናቸው? ሶሊድ ናቸው። ያን ያዙ። ከዛ ኦይል የምንላቸው ደግሞ ብዙ ጊዜ ከምንድን ነው የምናገኘው? ከፕላንት ነው የምናገኘው። ከፕላንት ነው። በሩም ቴምፕሬቸር ምንድናቸው? ሊኩዊድ ናቸው። ሊኩዊድ ናቸው በሩም ቴምፕሬቸር ማለት ነው። ያን ካወቅን በኋላ ፋቶች ከምንድነው ፎርም የሚሆኑት? ከሳቹሬትድ ፋቲ አሲድ ነው። ሳቹሬትድ ፋቲ አሲድ ነው ፎርም የሚሆኑት ማለት ፋቲ አሲድ። ኦይልስ ደግሞ ከማን ፎርም የሚሆኑት? አንሳቹሬትድ ፋቲ አሲድ ነው ማለት ነው። አንሳቹሬትድ ፋቲ አሲድ ማን ፎርም ይሆናል? ኦይል ፎርም ይሆናል ማለት ነው። ስለዚህ በዚህ አጋጣሚ ምን ማወቅ እንችላለን ማለት ነው? ፋቲ አሲድ ምን መሆኑን እናውቃለን ማለት ነው። የኢስተር ወይም ኦይልስ እና ፋት የነሱ የኦይልና የፋት ምንድነው ቢልዲንግ ብሎክ መሆኑን በዚህ ኢዝሊ አንደርስታንድ እናደርጋለን ማለት ነው። ያን አንደርስታንድ ካደረግን በኋላ ፋቲ አሲድ ኢስተር ውስጥ አይመደብም። ማን ውስጥ ነው የሚመደበው? እዚህ አሲድ እያለ ካርቦክሲሊክ አሲድ ውስጥ ነው የሚመደበው ማለት ካርቦክሲሊክ አሲድ። ፋቲ አሲድ የት ነው ከተባላችሁ ምንድነው? ካርቦክሲሊክ አሲድ ነው ማለት ነው። ካርቦክሲሊክ አሲድ ሎንግ ቼንስ ወይም ረጅም ሰንሰለት ወይም ረጅም ካርበን ያላቸው ሎንግ ቼንስ ለረጅም ካርበን ያላቸው ወይም ሎንግ ቼንስ ኦፍ ካርቦክሲሊክ አሲድ ማን እንላለን? ፋቲ አሲድ እንላለን። እሱን ያዙና ከዛ በኋላ
ቀደም ነግሬያችኋለሁ። ይሄ ምን ነበር ያልኳችሁ? አንሳቹሬትድ። ይሄን ፋቲን ደግሞ ምን ሳቹሬትድ ከፋቲ አሲድ። ስለዚህ ፋቲ አሲድ ምን ፋቶች ምንድነው ምን ሆኖ ነው የሚገኘው? ሳቹሬትድ ሆኖ ነው የሚገኘው። ያ ማለት ኦይል አንሳቹሬትድ ነው። ሶ ኦይልን ሳቹሬትድ ባደርገው ምን ይሆንልኛል ማለት ነው? ፋት ይሆንልኛል ማለት ነው። ዘን ሳቹሬትድ እና አንሳቹሬትድ ማለት ምን ማለት ነው? ሶ ይሄን ስትራክቸር አይታችኋላ። እንደዚህ ኤች ከዛ እዚህ ጋርም ካርበን እዚህ ጋር ኤች እዚህ ጋር ኤች ሚለውን ስትራክቸር አይታችኋል አይደል? ሶ እዚህ ጋር ይቀጥላል፣ ችግር የለውም። እዚህ CH3 ምናምን እያለ ይቀጥላል ማለት ነው። ይሄ ሶ በዚህ ጊዜ ሳቹሬትድ ማለት ምንድነው? እንዲህ የተቀመጠ ማለት ነው። ካርበኑ ኢቨንሊ ዲስትሪቢዩት ሆኗል ወይም ካርበን አልጎደለም ማለት ነው። ካርበን አልጎደለም። ሚድል ላይ ያለ ሃይድሮካርበን ሁሉ ጊዜ ሁለት እንትን ያለው ማለት ሁለት ሃይድሮጅን ያለው ማለት ነው። ሶ አሁን እዚህ ሳቹሬትድ ሲል ምንድነው? የተሞላ ማለት ነው። ሶ አንድ ሃይድሮጅን ብቀንስ ምን ይሆናል? አንሳቹሬትድ ይሆናል ማለት ነው። ሶ አንሳቹሬትድ ከሆነ ደግሞ እሱ አንሳቹሬትድ በሆነበት ቦታ ሃይድሮጅን ተቀንሶበት ምን ሆኗል? አንሳቹሬትድ ሆኗል። ሃይድሮጅን ብጨምር ሳቹሬትድ ይሆናል። ሳቹሬትድ ሆነ ማለት ደግሞ ምን ሆነ ማለት ነው? ፋት ሆነ ማለት ነው። ስለዚህ ሃይድሮጅን መጨመሩ ፕሮሰሱ ደግሞ ምን ይባላል? ሃይድሮጂኔሽን ይባላል ማለት ነው። መልሱ ምን ይባላል ማለት ነው? ኦይልን ወደ ፋት የምንቀይርበት ፕሮሰስ ምንድነው? ፕሮሰሱ ሃርድኒንግ ኦይልስ እንላለን ማለት ነው። ሃርድኒንግ ማጠንከር፣ ማንን? ኦይልን ማጠንከር። ሶ ያ ምን ይባላል? ፋት ኦይልን ወደ ፋት የምንቀይርበት ፕሮሰስ ነው ማለት ነው። ከዛ በተጨማሪ ደግሞ ያን የምንቀይረው ደግሞ ምን በማድረግ ነው? ሃይድሮጅንን ማን ላይ አድ በማድረግ ነው? በኦይል ላይ አድ በማድረግ ነው። ኦይል አድ በማድረግ ነው ማለት ነው። ሃይድሮጅንን ኦይል አድ በማድረግ ማለት ነው። በማን ምን ኖሮት ማለት ነው? አት ሃይ ቴምፕሬቸር ኤንድ ሃይ ፕሬሸር ላይ ማለት ነው። ሃይ ቴምፕሬቸር እና ሃይ ፕሬሸር ኖሮት ምን በማድረግ ነው? ኦይልን ላይ ማንን? ሃይድሮጅንን አድ ስናደርግ በምን? በካታሊስት ምን ይፈጠራል ማለት ነው? ፋት ይፈጠራል ማለት ነው። ሶ ይህንን ያዙት ማለት ነው እዚህ ጋር ዲ ይሆናል ማለት ነው። መልሱ ዲ ይሆናል ማለት ነው። ስለዚህ በዚህ ወይ ማየት ትችላላችሁ ማለት ነው። ሶ ወደ ስንተኛ ጥያቄ ስንሄድ? ወደ ሶስተኛ ጥያቄ ስንሄድ ምን ይላል? ሶስተኛ ላይ which functional group contains suffix all የሚባለውን functional group contain የሚያደርገው የትኛው ነው? ኦል ቅድም አውርተን ነበር። ኢታኖል ሚታኖል እያልን ነበር አይደል? ሶ ማን አር ከማን ጋር አታች ሲሆን ከኦኤች ጋር ማለት ኦኤች ደግሞ ማን ነው? ሃይድሮክሳይል ነው። ስለዚህ የትኛው ነው ያለን? ፌናይል ማለት ኦር አሪያል ማለት ምንም ተመሳሳይ ነው ሐሳብ ነው ማለት ተመሳሳይ ነገር ነው። ምን ለማለት ነው? አሮማቲክ ስትራክቸርን ሪፕሬዘንት እያደረገ ነው፣ ወይም ሪንግ ስትራክቸር ቤንዚን ስትራክቸርን ሪፕሬዘንት እያደረገ ነው ማለት ነው። ሶ ሃይድሮጅን ነው ተውትና ማን ነው ማለት ነው? ሃይድሮክሳይል ነው ማለት ነው። ሃይድሮክሳይል ነው ማንም ኦል የሚባለውን ከማን ነው የመጣው? ኦል የሚባለው ነገር ኦል አልኮል ኢታኖል ሚታኖል ያለው ለምንድን ነው? ሃይድሮክሳይል ማጋ አታች ስለሆነ ነው፣ ከአር ጋር አታች ስለሆነ ነው ማለት ነው። ስለዚህ ያዙ ማለት የትኛው ፋንክሽናል ግሩፕ ነው? ሃይድሮክሳይል ግሩፕ። ሃይድሮክሳይል ፋንክሽናል ግሩፕ ማንን ይዟል? ኦል ሰፊክስን ይዟል ማለት ነው። ኦል ሰፊክስን ይዟል ማለት ነው። በዛ ወይ ያዙ ማለት ነው። ሶ አራተኛ ጀነራል ፎርሙላ ኦፍ ሞኖሃይድሪክ አልኮልስ። የሞኖሃይድሪክ አልኮሎች ጀነራል ፎርሙላ ምንድነው ነው? ሶ ሞኖሃይድሪክ ስንል ምን ማለት ነው? አንድ ኦኤች ያለው አር ምን ይባላል? ሞኖሃይድሪክ ይባላል። አንድ ኦኤች ካለ ሌላ ሁለት ኦኤች ካለ ምን ይባላል? ዳይ ሃይድሪክ ይባላል ማለት ነው። ሶስት እና ከዛ በላይ ኦኤች ካለ ምን ይባላል? ፖሊ ሃይድሪክ ይባላል ማለት ነው። ፖሊ ሃይድሪክ እንለዋለን። ፖሊ ሃይድሪክ ብዙ ሃይድሪክ ማለት ነው። ሞኖ ሃይድሪክ ማለት አንድ ኦኤች፣ ዳይ ሃይድሪክ ደግሞ ሁለት ኦኤች፣ እንደዛ እንደማለት ነው። ሶ ከዚህ ውስጥ የትኛው ነው ስንት ምን የያዘ? አንድ ኦኤች የያዘ ማለት ነው። አንድ ኦኤች የያዘ የትኛው ነው? ቼክ እናድርግ። የመጀመሪያ ላይ ምን ይላል? CnH2n OH ይላል። ፕላስ ምን ይላል? ፕላስ መኖር አለበት ምን ጊዜም። ሶ እዚህ ጋር ምን ይላል? አንድ ላይ ነው ያደርጋቸው ማለት ነው። ሶ ከዛ ሁለተኛ ሲ ላይ ደግሞ CnH2n ፕላስ 1 OH ይላል። ከዛ እዚህ ጋር ደግሞ ማይነስ ይላል። ማይነስ አይደለም ፕላስ 2 ይላል። ማነው ፕላስ 2? ሞኖሃይድሪክ አይደለም ዳይሃይድሪክ ነው ፕላስ 2 እያለ ያለው። ይሄ ደግሞ ማይነስ አለ እሱ አይደለም። እዚህ ጋር ደግሞ ፕላስ መኖር አለበት በማላቸው ማለት ነው። በማላቸው ፕላስ ሲኖር ስለዚህ ምን ይሆናል መልሳችን? ቢ ይሆናል ማለት ነው። ቢ ይሆናል ማለት ነው። ቢ ይሆናል ማለት ነው። ስለዚህ በዚህ ወይ መያዝ እንችላለን። ቢ ነው መልሳችን ማለት ነው። ምንድነው? ፕላስ አንድ ኦኤች ካለ ሞኖሃይድሪክ እንላለን ማለት ነው። ስለዚህ አንድ ኦኤች ካለ ምን እንላለን? ሞኖሃይድሪክ እንላለን። በዛ ወይ ያዙ። የመጀመሪያ ኤ ላይ ያለበት ፕላስ የሚባለው ምልክት የግድ መኖር አለበት በኦኤች ማለት ኦኤች ተደምሮ አይደለ? ስለዚህ ፕላስ የሚባለው መኖር አለበት ማለት ነው። ስለዚህ ፕላስ ኖሮት ያለው የትኛው ነው? ይሄኛው ነው። ስለዚህ ቢ ይሆናል ማለት ነው።
አምስተኛ ላይ which one represents aldehyde aldehyde represent የሚያደርገው የትኛው ነው ከዚህ ውስጥ ነው እዚህ ውስጥ መጀመሪያ aldehyde ማለት በምንድነው እንዴት ነው represent የምናደርገው r ከማጋ ከCHO ጋር አታች ስትሆን ምን ይባላል aldehyde ይባላል ማለት ነው ሶ ስሙን ደግሞ እንዴት ነው ኔም ማደርገው ለምሳሌ ዝም ብዬ ራንደምሊ አንድ ባነሳ እቺ መጨረሻ ላይ ነው ሁሌ የምትሆነው ወራ ዝም ብዬ ራንደምሊ አንድ ባነሳ CH3 CH2 then CHO እቺ ማለት C ነች እቺ C ነች ያያችኋል እቺ 2 ነች አይደል ሶ እቺ 3 ነች ይሄን ዝም ብዬ ኔም አድርጉ ብትባሉ እንዴት ነው ኔም የምታረጉት ምንም ምንድነው የተባለው አልዲሃይድ አይደል አልዲሃይድ ማለት እንደዚህ ነው አልዲሃይድ ብሎ የሚጻፈው እቺን AL የምትሏን ወሰዱ AL የምትሏን ማለት ነው ከዛ ምን ታረጋላችሁ እዚህ ጋር ስንት ካርበን እንዳላችሁ ብቻ ቁጥሩ አንድ ካርበን ሁለት ካርበን ሶስት ካርበን አለ ሶስት ካርበን የሚኖረኝ ከሆነ ምንድነው የምለው ፕሮፕ ነው አይደል ፕሮፕ ነው የምለው ማለት ነው ሶ ፕሮፕ ካልኩ በኋላ ምንድነው የምታደርጉት ፕሮፓነል ትላላችሁ ማለት ነው ፕሮፓነል ትላላችሁ ማለት ነው ፕሮፓነል ትላላችሁ ይሄው ይሄን ታመጣላችሁ ፕሮፔን አይደል የሚባለው ፕሮፔን ሲባል ከዛ ደግሞ እናንተ ማናታችኋ ፕሮፓነል ትላላችሁ ጀስት በቃ የዚህን ስሙን ሰየማችሁ ማለት ፕሮፓነል በቃ ጀስት ፕሮፓነል ካርቦኑን ቁጠሩ ከዛ ፕሮፓነል ሚታነል እያላችሁ እንደዚህ በዚህ ወይ ስሙን መጥቀስ ትችላላችሁ ማለት ነው አይፓክ ኔሙ በዚህ ወይ መጥቀስ ትችላላችሁ ማለት ነው ሶ አልዲሃይድ ማን ነው ይሄኛው ማን ነው ንገሩን ካርቦክሲሊክ አሲድ ነው አይደል እንዴ እንደዚህ አሬንጅ እንደዚህ ያለው ይሄ ደግሞ ማን መሃል ላይ ማን ነው ያለው RCOR ካለ ደግሞ ማን ነው ያለው ይሄ ምንድነው ቅድም ያወራ ኬንቶን ብለን አይደል ኬንቶን አይደል በሪፕሬዘንት የሚያደርጉ ብለን አውርተን ነበር ማለት ነው ሶ አልዲሃይድ አሁን እንዳሳየ ነው ይሄ ማን ላይ ያለው እቺኛው እዚህ ዲ ላይ ያለችው እሷ ደግሞ ማን ነው ሪፕሬዘንት የምታደርገው ኢተርን ነው ሪፕሬዘንት የምታደርገው ማለት ነው ኢተርን ነው ሪፕሬዘንት ስለዚህ አልዲሃይዳችን ማን ነው መልሳችን ማለት ነው ሲ ላይ ያለው ማለት ነው ሲ ላይ CHO እያለ ያለው እሱ ነው ማለት ነው አልዲሃይድ የሚሆነው ማለት ነው ሶ ኢተር ምንለው ደግሞ ለምሳሌ ኢተርን እንዴት ነው ምናቃት እንደዚህ ኦ እንደዚህ ከሆነ ሮሪ እንደዚህ ከሆነ ምንድነው ኦ መሃል ላይ ካለች ኦክሲጅን ሲንግል ኦክሲጅን መሃል ላይ ካለች ምን እንላለን ማለት ነው ኢተር እንላለን ማለት ነው ከዛ ኢተርን ደግሞ ስም መሰየም ይኖርብናል ማለት ነው ኢተርን ስም ለመሰየም ኮመን ኔሙን ምን እንደምታደርጉ ልንገራችሁ የዚህ ስም ታውቃላችሁ የዚህ ምን ኢታይል ሊሆን ይችላል ሚታይል ፕሮፓይል ሊሆን ይችላል የዚህንም ታውቃላችሁ በዛ መሰረት ባሳያችሁ መሰረት ሶ አሁን ደን ምን ትላላችሁ ኢታይል ከሆነ ኢታይል በሉት ኢታይል የዚህን ደግሞ ሚታይል ከሆነ ሚታይል በሉት ከዛ በስፔሊንግ ማን ይቀድማል ኢታይል ይቀድማል ሲን ኢታይል ከዛስ ሚታይል አይደል ኢታይል ሚታይል ከዛ ደግሞ እንትኑን ለማሳየት እዚህ ጋር ደግሞ ኦ ኢተር ግሩፕ መሆኑን ለማሳየት ደግሞ ኢተር ብሎ መጨረሻ ላይ ኢታይል ሚታይል ኢተር ምኑ ኮመን ኔም ኢታይል ሚታይል ኢተር እያላችሁ ጥሩ ማለት ነው እንደዚህ እያላችሁ ጥሩ ሚታይል ፕሮፓይል ቡታይል ኢተር እያላችሁ እንደዛ ጥሩ መጨረሻ ኢተር እያስገባችሁ ጥሩ ማለት ነው ሶ ያ ነው ማለት ነው ደን ከዛ አንድ ደግሞ ማወቅ ያለብን ደግሞ እዛዎቹ ደግሞ የኢተር ደግሞ አይፓክ ኔሙ ደግሞ ለመግለጽ ደግሞ ምንድነው የምናደርገው ይሄኛው ግሩፕ አላ ይሄ የምታውቁ ግሩፕ እሱ ላይ ምን ሲጨመርበት ኦክሲጅን ሲጨመርበት አልካይል ግሩፕ ነበር ይሄኛው ኦክሲጅን ሲጨመርበት ምን ይሆናል አልኮክሲ ግሩፕ ይሆናል ማለት ነው አልኮክሲ ግሩፕ ይሆናል ማለት ነው ሶ ይሄን በቃ ያዙት ማለት ነው አልኮክሲ ግሩፕ ይሆናል ማለት ነው ሶ እቺን ከያዘን በኋላ ይሄን አልኮክሲ ካልን ለምሳሌ 3 ካርበን ቢሆን ምን ይሆናል ፕሮፖክሲ ይሆናል አንድ ካርበን ቢሆን ምን ይሆናል ሚት ኦክሲ ይሆናል ማለት ነው ሚቶክሲ ይሆናል በቃ ያዙ በቃ RO እንትላ ምን ትባላለች ሚቶክሲ በዚህ ወይ መጥራት ትችላላችሁ ማለት ነው ሶ አሁን ዝም ብዬ ኤግዛምፕል ባመጣላችሁ CH3 ከዛ O እንዴት ነው የምትሰይሙት ይሄን CH3O እቺ ምን አር ነበረች እሷን እናውቃለን አይደል ስለዚህ O ሲጨምርበት ምንድነው የሚሆነው አልኮክሲ ነው የሚሆነው ስለዚህ እቺ ስንት ነች ካርበን አንድ ካርበን አይደለች አንድ ካርበን ደግሞ ምንድነው የምለው ሚት ነው የምለው አይደል ሚታይል ነበር መጀመሪያ ሚታይል ነበር አሁን ደግሞ O ሲጨምር ሚቶክሲ ይሆናል ሚቶክሲ ደግሞ እዚህ ጋር ምን CH2O ቢሆን ደግሞ አንድ ሁለት ካርበን ስለዚህ ኢት ነው የሚባለው ሁለት ካርበን ምን ይላለው ማለት ነው ኢት ነው ከሆነ በኋላ ምን ይላለው ማለት እቺ ሲጨምርበት ምን ይላል ኢቶክሲ በዚህ ወይ መጥራት ትችላላችሁ ማለት ነው ስለዚህ መሰየም ትችላላችሁ ማለት ነው ምንድነው የምታደርጉት እንደዚህ ነው አር ነው ሶ ይሄን ግሩፕ ተወስዳላችሁ አንዱን ግሩፕ ስትወስዱ ሚቶክሲ ብላችሁ አንዱን ግሩፕ ከወሰዳችሁ በኋላ ማንም ይቀራችሁ ይሄ ነው የሚቀረው ይሄን ምን ታረጋላችሁ
ጀስት ዳይሬክትሊ ፑት ታደርጋላችሁ እንደ አልኬን አድርጋችሁ ማለት ነው። ውስጥ ያለውን ካርበን ቁጠሩት። አንድ ካርበን፣ ሁለት ካርበን፣ ሶስት ካርበን ሊሆን ይችላል። ለምሳሌ ሁለት ካርበን ቢሆን ምን ትላላችሁ ማለት ነው? ኢቴን ትላላችሁ። ኦኬ ኢቴን ትላላችሁ ማለት ነው። ኢቴን ትላላችሁ ማለት ነው። ስለዚህ አንድ ላይ ምን ትላላችሁ ማለት ነው? እዚህ ጋር ማን አላችሁ? እዚህ ጋር ለምሳሌ አንድ ካርበን አለ ብንል ምን ሚቶክሲ ነበር የተባለው። ስለዚህ ምን ትላላችሁ ማለት እንደዚህ ትጽፋላችሁ። ሚቶክሲ ኢቴን ብያላችሁ በዚህ ወይ አይፓክ ኔሙ መጥራት ትችላላችሁ ማለት ነው። ሶ በዛ መልሱ እንደዚህ ይሆናል ማለት ነው። ስድስተኛው ዋት አር ሃይድሮካርበንስ። ሃይድሮካርበንስ ምንላቸው ምንድን ናቸው? ሃይድሮካርበን ማለት ሃይድሮ ያለ ነው፣ ከዛ ካርበን ያለ ነው። ማን ሃይድሮጅንና ካርበንን ብቻ የሚይዙ ናቸው። ሃይድሮጅንና ካርበንን ብቻ የሚይዙ ስትራክቸር ምን ይባላል? ሃይድሮካርበን ይባላል ማለት ነው። ሶ ቤንዚን ሪንግስ ይላል። ቤንዚን ሪንግስ ይላል ማለት ነው። ቤንዚን ሪንግስ ይላል ማለት ነው። ቤንዚን ሪንግስ CH6 አይደል? C6H6 ምናምን አይደል? ሶ ኤ ቤንዚን እንላለን። ኦፍ ኮርስ ይይዛል፣ ግን the problem is what ኦንሊ እያለ ነው። ኦንሊ ቤንዚን ሪንግስ ኦንሊ እያለ ማለት ነው። ቤንዚን ኤንድ ዴሪቫቲቭስ ኦንሊ ይላል እዚህም። ሶ እነሱም አይደሉም ማለት ነው። እነሱም አይደሉም ማለት ነው። ሶ ከዛ ላይ ደግሞ ሲል ደግሞ ኮምፓውንድስ ኮንቴኒንግ ካርበን ኤንድ ሃይድሮጅን ይላል ማለት ነው። ማንና ማንን የያዙ ናቸው? አሁን እንዳሳየዋችሁ ካርበንንና ሃይድሮጅንን የያዙ ናቸው። በቃ ይሄ በቃ ዴፊኒሽኑ ነው። ምንም ቤንዚን የሚለው ውስጥ ማትግቡ። በቃ ኮምፓውንድስ ማን ካርበንና ሃይድሮጅን የሚይዙ ኮምፓውንዶች ምን እንላለን ማለት ነው? ከሃይድሮካርበን እንላለን ማለት ነው። ሃይድሮካርበን እንላለን ማለት ነው። ሃይድሮጅን ብቻ ኮንቴን አያደርጉም። አንዳንድ ጊዜ ደግሞ እንትን ይሄን አጥፍቶባችሁ ይሄን ለምሳሌ ሃይድሮጅን የሚለውን አጥፍቶባችሁ እንዲህ ሊያደርግባችሁ ይችላል። እቺ ኦንሊ የምትሏም የለም ብሏትና ሶ ሃይድሮጅን ኮንቴኒንግ ካርበን እና ኮምፓውንድስ ኮንቴኒንግ ካርበን ቢልባችሁ የትኛው ነው ሞር የሚጠጋገው? ይሄኛው ነው። ካርበን ኮንቴኒንግ የሚለው ነው ሞር የሚጠጋው ማለት ነው። ሃይድሮጅን ኮንቴኒንግ ከምትሉ ማለት ነው። እሱን ከምትሉ ይሄን በሉ ፈተና ላይ መጥቶ ነበር ማለት ነው። ስለዚህ በዛው ያዙት ማለት ነው። ከዛ በመቀጠል ደግሞ በቃ በዚህ ወይ እንትን ብሉ ማለት ነው። ከዛ which carboxylic acid is solid at room temperature በሩም ቴምፕሬቸር ሶሊድ የሆነው የትኛው ነው ይለናል ማለት ነው። ሶ አንድ ነገር ማወቅ ያለብን ነገር ካርበኑ በጨመረ ቁጥር ምኑ ይጨምራል? ሶሊድ መሆኑ ይጨምራል። ሶሊድ መሆኑ ይጨምራል። ካርቦኑ በጨመረ ቁጥር ምኑ ይጨምራል ማለት ነው? ሶሊድ እየሆነ ነው የሚሄደው ማለት ነው። መጀመሪያ ጋዝ ሊሆን ይችላል፣ ከዛ ሊኩዊድ። ግን ካርበኑ እየጨመረ ቼኑ እየጨመረ በሄደ ቁጥር ይሄ ወዴት ነው? ወደ ሶሊድነት ነው የተቀየረ የሚሄደው ማለት ነው። ስለዚህ ምኑ እየቀነሰ ወይም ምኑ እየጨመረ ይመጣል ማለት ነው። ይሄ ቦይሊንግ ፖይንቱ ምን እየሆነ ይሄዳል ማለት ነው? እየጨመረ ይሄዳል። ቦይሊንግ ፖይንቱ እየጨመረ ይሄዳል ማለት ነው። ሶ በዚህ ወይ ያዙት ማለት ነው። ስለዚህ ስለማን ነው እያወራ ያለው? ስለ ካርቦክሲሊክ አሲድ ነው። ካርቦክሲሊክ አሲድ አንድ ማወቅ ያለባችሁ ነገር ምንድነው? ኦል አልፋቲክ። አልፋቲክ ማለት ምን ማለት ነው? አልፋቲክ ማለት ቼን የሚሰሩት ማለት ነው። ሪንግ አይሰሩም። እንደዚህ እንደነ ቤንዚን የሚሰሩት አይደለም። አልፋቲክ እንደ ቤንዚን የሚሰሩት እንደ ፊናይል ነው የምንለው። እነዚህ ፊናይል ወይም አራይል ነው የምንለው። ቤንዚን እዚህ ሪንግ የሚሰሩት ማለት ነው። ሶ ኤ አልፋቲክ ወይም ሪንግ እንዲህ ቼን የሚሰራው ሰንሰለት የሚሰራ ካርበኖች ማለት ነው። ሶ የአልፋቲክ የምንለው ከ0 አይደል የሚጀምሩ ከ0 እስከ ጀምሮ እስከ 9 አይደል? ከ0 እስከ 9 ያሉ ሎወር ሜምብሬን የሆኑት ምንድናቸው? እነዚህ ሊኩዊድ ናቸው ማለት ነው። በሩም ቴምፕሬቸር ሊኩዊድ ናቸው ማለት ነው። እነዚህ ሊኩዊድ ናቸው ማለት ነው። ሶ ከዛ በኋላ ያሉት ደግሞ ከ9 ካርበን በላይ የሆኑ ከ9 ካርበን በላይ ሲኖር ምንድናቸው? ሶሊድ ናቸው ማለት ነው። ሶሊድ ዋክሲ ከለርለስ ሶሊድ ናቸው ማለት ነው። አልፋቲክ የሆኑት አልፋቲክ ነው ያልኳችሁ ያለው። አልፋቲክ ሲል ምን ያመለከታል? ሪንግን ያካትታ አይደለም። ኦኬ ሶ አልፋቲክ ነው። ከዛ እስከ 9 ካርበን ከያዘ ከ9 እና 9 ከ9 እና ከዛ በታች ካርበኖችን ከያዘ ሊኩዊድ ነው። ከ9 በላይ ከያዘ ደግሞ ከ9 ካርበን በላይ ከያዘ ደግሞ ምን እንላለን? ሶሊድ ነው፣ ከለርለስ ነው፣ ኦደርለስ ነው። እንደዚህ እንላለን ማለት ነው። እና ዋክሲ ነው። ዋክሲ ማለት ሳም መሰል የሚያሟልጭ ነው ማለት ነው። ሶ ያ ነው ማለት ነው። በቃ ያን ከያዝን በኋላ ሶ ከዛ ደግሞ አንድ ነገር ደግሞ ሪንግ ደግሞ ቤንዚን ካርቦክሲሊክ አሲድ የምንላቸው ቤንዚን ሪንግ የሚሰሩት ፌናይል ወይም አራይል የምንላቸው እነሱም ምንድናቸው? ሶሊድ ናቸው ማለት ነው። ሶሊድ ናቸው እነሱም ማለት ነው። ሶሊድ ናቸው ቤንዚን እነዚህ የምንላቸው ከለርለስ ወይም ዋክሲ ሶሊድ ናቸው ማለት ነው። በዚህ ያዙ ማለት ነው። ሶ አሁን ለምሳሌ ቤንዚን ስንት ካርበን ያለው? 6 ካርበን ነው። ግን ሪንግ ነው ስለሆነ ነው። ከ0 ጀምሮ እስከ 9 ያሉትን አይደል ሊኩዊድ ያለው። ግን እነሱ ምን ስለሆኑ? አልፋቲክ ስለሆኑ ነው። በዚህ ወይ አንደርስታንድ አድርጉ ማለት ነው። ሶ ለምሳሌ እዚህ ጋር ምን ይላል?
ሄፕት ይላል። ሄፕት ማለት ስንት ነው? 7 ነው። እዚህ ጋር ኖና ይላል። ኖን ማለት ደግሞ 9 ነው። እዚህ ሚት ይላል፣ እሱ 2 ነው። then እዚህ ዴክ ይላል። ዴክ ማለት ዴሳይል ምናምን ከሚለው ማለት ነው። ሶ ምንድነው ማለት ነው? 10 ነው። ሶ ከ9 አላለፈም። ሶሊድ የሆነው የትኛው ነው? just easily መመለስ ትችላላችሁ ማለት ነው። ሶ ቢ ይሆናል መልሳችን ማለት ነው። ሶ ቢያን ያዙ ማለት ነው። ሶ ከዛ በመቀጠል ደግሞ አይፓክ ኔምስ ኦፍ ኢስተር። ኢስተርን ደግሞ ቅድም አሳይቻችኋለሁ። የግድ ስትራክቸሩ እንዲህ መሆን አለበት። ማን? ኢስተር ማለት ነው። እንዲህ መሆን አለበት ማለት ነው። ሶ እንዲህ ሲኦኦ መሆን አለበት ማለት ኢስተር ማለት ነው። ግን እዚህ ጋር ሌላ ስትራክቸር፣ አንድ ስትራክቸር አላት። ይችን ፎርሙላ ያዙ። ኢስተር ነው ይሄ። ከዛ ወጣ ያለ ማለት ነው። ከዚህ ከምናውቀው ፎርሙላ ወጣ ያለ እቺ ፎርሙላ እቺን ያዟት ማለት ነው። ኢስተር ነች ማለት ነው። ኢስተር ነች ማለት ነው። ፈተና ላይ መጥቷል ማለት ነው። ኢስተር ትባላለች። ያዙ። ስፔሻል ነች። በቃ እቺ ስፔሻል ነች። ሶ እቺን ያዙ። ስትራክቸሩም ይሄ ነው ማለት ነው። ስትራክቸሩም ይሄ ነው። ኢስተር ይባላል ማለት ነው። ሶ በዚህ ወይ ያዙት ማለት ነው። ኢስተር ይባላል ማለት ነው። ቅድም እንደጠራነው አሁን ስያሜ መሰየም እንችላለን ማለት ነው። በኢዝሊ መሰየም እንችላለን ማለት ነው። ይሄ ምንድነው የሚባለው? ይሄ እዚህ ጋር ያለው ኢታይል ግሩፕ ይባላል። እዚህ ጋር ያለው እስከዚህ ድረስ ያለው ደግሞ ምን ይባላል? ፕሮፓይል ይባላል። 3 ካርበን ስላለው ማለት ነው። እንደውም 3 ካርበን ብቻ አይደለም 4 ካርበን ያለው ማለት ነው። እስከዚህ ድረስ ማለት ነው። አይፓክ የሚለውን ስትለዩ ደግሞ እዚህ ጋር ብቻ ታቆማላችሁ ማለት ነው። ሶ ለኢስተር ማንን ነው የምወስደው? ኦ8 የምትሏን ነው የምወስደው ማለት ነው። ሶ ኦ8 የምትሏን ወስዳለሁ ማለት ነው። ስለዚህ ማንን ነው የምወስደው ቀድሜ ማለት ነው? እቺን ወሰድኩ። ይሄን ወሰድኩና እሱ ምን አልኩኝ? ኢታይል አልኩኝ። ኢታይል ካልኩ በኋላ ቀጥሎ ማን ያለኝ? እዚህ ጋር ይሄኛው ግሩፕ አለኝ ማለት ነው። ጀስት ካርበኑን ቁጥሩ 1 ካርበን፣ 2 ካርበን፣ 3 ካርበን፣ 4 ካርበን። ሶ 4 ካርበን ያለውን ደግሞ ምን እላለሁ ማለት ነው? ኦ8 ምትላለችኝ እዚች ጋር። 4 ከ ደግሞ ቡቴን ነው። ስለዚህ ቡታኖኤት እቺ ኬንቶን ኢስተር ናቸው የምትለው ኦ8 እቺኛው እዚህ ጋር የጻፍኩላችሁን ጻፉ። እዚህ ጋር ለመጻፍ አልተመቸኝም። ሶ እዚችን ማስገባት ማለት ነው። ቆይ አጥፍቼ ልጻፍላችሁ። ቡታኖኤት ይባላል ማለት ነው። ማን ቡታኖኤት? እዚች ጋር ኢታይል አለች። ኢታይል ቡታኖኤት ብላችሁ እንደዚህ መጻፍ ትችላላችሁ ማለት ነው። ሶ በዚህ ወይ እንትን ማለት ትችላላችሁ ማለት ቅድም ስፔሻል ነው ያልኳችሁ አያችሁ። እዚህ ጋር አንድ ነገር አስተውሱ። የጠየቀው ምንድን ነው? አይፓክ ኔም ኦፍ ኢስተርን ነው። ይሄኛው አይደለም፣ እዚህ ጋር የምታዩት አይደለም። ይሄን ተውት። ይሄንን መጠየቁ ነው። እዚህ ጋር በስተት ነው እንትን ያለው ማለት ነው። ከፈተናው እንትን ስል ማለት ነው። ፈተና ራሱ ስተት አለበት። ሰው ይሄ ነው በቃ። እቺን ያዟት ማለት ነው። እሷን ስትመጣባችሁ ምን ጊዜም ምን ትላላችሁ? ኦክሲጅኑ 2 የሆነ ከዛ ደግሞ ሃይድሮጂን ደግሞ ኤን ነው የሚባለው ወይም 2ኤን ይባላል ማለት ነው። 2ኤን እና ከዛ ደግሞ ካርበኑ ደግሞ ኤን የሆነ ማለት ነው። ሶ ይሄ የሚመጣባችሁ ከሆነ ለምሳሌ ምን ሆኖ ቢመጣበት ይችላል? ይሄ ሲ ስንት ቢሆን 20 ቢሆን 20 2 ጊዜ 20 ደግሞ ስንት ይሆናል? 40 አይደል? ኤች ምን ይሆናል? 40 ይሆናል። ኦ ባለችበት 2 ትሆናለች። እንደዚህ አይነት ስትራክቸር የሚመጣ ከሆነ ምን ትላላችሁ ማለት ነው? ከምን ውስጥ ነው የሚመደበው? ኢስተር ውስጥ ነው። ከኢስተር ውስጥ ነው የሚመደበው። ስሙም ደግሞ አንድ ስም ነው ያለው ለዚህኛው ማለት ነው። አንድ ስም ነው ያለው ማለት ነው። ይሄ ስፔሻል የሆነ ነው። እሱም ምንድነው የሚባለው? ኢታይል ኮመን ኔሙ ነው። እቺኛው ያለችው ማለት ነው። እዚች ጋር ካላ ያለችው ምንድነች? ኮመን ኔም ነች። እዚች ጋር ያለችው ማለት ነው። ኢታይል ቡታይሬት የምትለዋ ምንድነች? ኮመን ኔም ነች ማለት ነው። እዚህ ጋር ደግሞ ኢታይል ቡታኖይት የምትባለው ደግሞ ምንድነች? እሷ አይፓክ ኔም ነች ማለት ነው። አይፓክ ኔም ነች ማለት ነው። አይፓክ ኔም ነች። እቺ ኮመን ኔም ነች። እቺ ለዚች ነው ያልኳቸው ማለት ነው። ለዚች ማለት እቺ ኢታይል ቡታይሬት ለምትለው ያዙ። አብዛኛው የኢስተር ኮመን ኔም የለውም፣ እያሳየ አይደለም ብዙም ማለት ነው። ስለዚህ ይሄ ግን ስፔሻል ስለሆነ ሊመጣ ይችላል ማለት ነው። ኢታይል ቡታይሬት ማለት በአሁኑ ፎርሙላ ማለት ነው። ከዛ ደግሞ አይፓክ ኔሙ ደግሞ ኢታይል ቡታኖይት ይሆናል ማለት ነው። ሶ በዛ ወይ ያዙት ማለት ነው። ሶ ኮመን ስትራክቸር ወይ ሶ በዚህ ወይ እንትን ማድረግ ትችላላችሁ ማለት ነው። ሶ 9ኛ ትሩ ስቴትመንት አባት ኢተር። ስለ ኢተር ምን የሆነ እውነተኛ የሆነ ስቴትመንት የትኛው ነው ይላል ማለት ስለ ኢተር ማለት ደግሞ ማን ነው? በአንዴ ዲፋይነር ውስጥ ጻፉት። ኢተር ምናምን ስትባሉ ማለት ነው። ስለዚህ አር ማለት ነው። ስለ ኢተር እውነት የሆነው ማለት ነው። ሶ ትሩ ስቴትመንት አባት ኢተር አለ። ኮንቴኒንግ ካርቦናይል ግሩፕን ኮንቴን ያደርጋል። እዚህ ካርቦናይል ግሩፕ የሚባል ነገር አለ? የለም።
የለም። ይሄ ግሩፕ የለም። ካርቦክሲሊክ አሲድ ላይ ነበር፣ ደግሞ ኢስተር ላይ ነበር፣ ግን እዚህ ጋር የለም። ኢቭን ደግሞ ማለት ኬንቶን ላይም ነበር፣ ግን እዚህ የለም ማለት ካርቦናይል ግሩፕን ኮንቴን አያደርግም። ሞር ሪአክቲቭ ነው ይላል። ሞር ሪአክቲቭ ነው አይደለም። ይህንን ስትራክቸር ይይዛል። አዎ እንስማማለን። ሃይድሮካርበን ክላሲፋይድ አስ ሃይድሮካርበን አይደለም። ስለዚህ ማን ነው በዚህ ወይ መመለስ ትችላላችሁ ማለት ነው። ሶ በዚህ ወይ መመለስ ትችላላችሁ ማለት ነው። ሶ ይሄ ቦይሊንግ ሜልቲንግ ፖይንት አሳያችኋለሁ። በጣም ግልጽ አድርጌ ያሳያችኋለሁ ማለት ነው። የሆነ ቴብል አለኝ ማለት ነው። which has higher boiling points than ketones ከኬንቶን ይልቅ ይሄን ተውት። በቃ ይሄን ጥያቄ ተውትና ይሄን ቴብል ላሳያችሁ እዚህ ጋር ማለት ነው። የቀደሙ ነው እዚህ ጋር ይሄን ብቻ ይሉኝ። ይው ማን አለ? ካርቦክሲሊክ አሲድ አለ። ቦይሊንግ ፖይንቱ ሃይ ነው። ቦይሊንግ ፖይንቱ ሃይ ነው ማለት ትልቅ ቴምፕሬቸር ይፈልጋል። ምን ለመሆን ወደ ጋዠስ ስቴት ለመቀየር ማለት ነው። ትልቅ ቴምፕሬቸር ይፈልጋል ማለት ነው። ከዛ አልኮል አለ የሚከተለው። ከዛ አልዲሃይድ አለ፣ ኬንቶን አለ፣ ኢስተር አለ፣ ኢተር አለ፣ ሃይድሮካርበንስ አለ። በቃ እንደዚህ እቺን ብቻ ሸምድዳችሁ ያዙ። ሌላ ምንም አትያዙ ማለት ነው። በቃ እቺን ካርቦክሲሊክ አሲድ ቦይሊንግ ፖይንቱ ሃይ ነው። ከዛ ቀጥሎ ደግሞ የአልኮል አለ። የማን ነው ከሁሉም የሚበልጠው? ከካርቦክሲሊክ አሲድ። ከዛ አልኮል አለ። ከዛ አልዲሃይድ ይበልጣል። ከዛ ደግሞ ኬንቶን አለ፣ ኢስተር አለ፣ ኢተር አለ፣ ሃይድሮካርበንስ አለ ማለት ነው። በዚህ ብቻ አይደለም፣ በቦይሊንግ ብቻ አይደለም፣ በአብዛኛው ስትራክቸር እንደዚህ ነው። በቃ ሶሉቢሊቲ የማን ሃይ ነው? ወተር ውስጥ ሶሉብል ሲሆኑ የካርቦክሲሊክ አሲድ ሃይ ነው። በቃ በጣም ቶሎ ሶሉብል ነው። ሪአክቲቭ በጣም ማን ነው? ካርቦክሲሊክ አሲድ በጣም ሪአክቲቭ ነው። ሌላ ደግሞ ምንድነው? ሶሉቢሊቲም እዚህ ያለው ማለት ነው። ሪአክቲቪቲም ይሄ ሪአክቲቭ ነው። በጣም ኢንተርሞሊኩላር ቦንድ በመሃላቸው ያለው ቦንድ ወይም ኢንተርሞሊኩላር ቦንድ የምንለው የካርቦክሲሊክ አሲድ ስትሮንግ የሆነ ቦንድ አለው፣ ሃይድሮጅን ቦንድ አለው ማለት ነው። ሶ እያለ እያያችሁ በብዙ ነገር እንትን ይላል ማለት ነው። ስለዚህ አሁን ምንድነው አሁን እዚህ ጋር መያዝ ያለባችሁ ቦይሊንግ ፖይንት አይደል? ሜልቲንግ ፖይንት፣ ሶሉቢሊቲ፣ ሪአክቲቪቲ፣ ሪአክቲቭነስ። ከዛ ሌላ ደግሞ ምን አለ? ቦይሊንግ ፖይንት፣ ሜልቲንግ ፖይንት፣ ሶሉቢሊቲ። ሶሉብል ነው ወተር ውስጥ ማለት H2O ማለት ነው። በቃ ይበቃናል መሰለኝ። ከዚህ ሌላ አለ የለም ማለት ነው። ሶ ይሄንን ያዙ ማለት ነው። ሶ በሁሉም ማን ነው የሚበልጠው? ካርቦክሲል ይበልጣል። ቦይሊንግ ፖይንቱ ሃይ ነው። ሜልቲንግ ፖይንቱ ሃይ ነው። ሶሉቢሊቲው ሶሉብል በጣም ፈጣን ነው። ሪአክቲቪቲው ሃይ ነው። ከዛ ደግሞ እዚህ ጋር አንድ የቀረን ምንድን ነበር? ቦንዱም ሃይ ነው። በቃ ያዙ። ማን ይከተላል? አልኮል። ቀጥሎ ማን? አልዲሃይድ። ቀጥሎ ኬንቶን፣ ቀጥሎ ኢስተር፣ ቀጥሎ ኢተር፣ ሃይድሮክ። ለሁሉም ያዙ ማለት ነው። ለሁሉም እንደዚህ ያደርጋችሁ ያዙ ማለት ነው። ቦይሊንግ ፖይንቱ የማን? በቃ አንድ ቦይሊንግ ካርቦክሲሊክ ንጉስ ነው ብላችሁ ያዙ። የካርቦክሲሊክ አሲድ ማለት ነው ንጉስ ነው ብላችሁ ከዛ ይሄንንም ቀጥሎ ያለውን አደርድራችሁ ያዙ፣ ሸምድዳችሁ ያዙ ማለት ነው። አሁን እቺን ከያዛችሁ አሁን ቀጣይ የምጠይቀውን ጥያቄ በቀላሉ ነው የምትመልሱት ማለት ነው። ሶ በቦይሊንግ ፖይንት ሃይ ሆኖ በሃይም በሜልቲንግ ፖይንት በጣም ሶሉብል የሆነ ውሃ ውስጥ ሶሉብልም ነው። ቦንዱም ሃይ ሆኖ ሪአክቲቪቲውም ሃይ ሆኖ ማን ነው? ካርቦክሲሊክ አሲድ። ከዛ ቀጥሎ ማን? አልኮል። ከዛ ቀጥሎ አልዲሃይድ። ሶ እቺን ይዛችኋል። እቺን ከያዛችሁ በኋላ እዚህ ጋር አንድ የተለየ ነገር ሊፈጥርባችሁ ይችላል። እዚህ ጋር ኬንቶንን አስቀደመው ልትሉ ትችላላችሁ። ግን ምንድናቸው? ሁለቱም ኢኳል ተመጣጣኝ የሆነና እዚህ ጋር ተመጣጣኝ የሆነ ናቸው ማለት ነው። ስለዚህ በፈለጋችሁ ሸምድዱ ማለት ነው። ኬንቶንን ቀድማችሁ ማምጣት ትችላላችሁ፣ ወይም እንትን ብላችሁ ቀድማችሁ ማምጣት ትችላላችሁ ማለት ነው። ስለዚህ በቃ ሸምድዱት እንደዚህ ማለት ይሄን ሸምድዱት። እንዴት ተጠጋገ ደግሞ አትጠይቁም። ይሄው ኢኳል ነው እያለ ነው ኬንቶን እና እንትንን ማለት ነው። አልዲሃይድን ሸምድዱት እንደዚህ ማለት ነው። እንደዚህ ከሸመድዳችሁ በኋላ አሁን የምጠይቃችሁን ጥያቄ በቀላሉ ነው የምትመልሱት ማለት ነው። በቃ አሁን ብዙ ጥያቄ አሁን እንደዚህ አይነት ጥያቄ አለ ማለት ነው። በአንዴ ነው የምትመልሱት ማለት ነው። አሁን ወደ ጥያቄው ራሱ ስንገባ መልሱን ሳሳያችሁ እናንተ ራሳችሁ ናችሁ የምትሰሩት ማለት ነው። መልሱን ደብቄ እንትን እላለሁ ማለት ነው። ይሄው 10ኛ ነው። አዎ 10ኛ ምን ይላል? ዲንም ልጨምርና which has higher boiling point than ketones። አስታውሱ ኬንቶን የቱ ጋር እንደነበረ። የትኛው ነው ምን ያለው ትልቅ ቦይሊንግ ፖይንት ያለው? ቦይሊንግ ፖይንት ማን ነበር ንጉስ ያለው? ካርቦክሲሊክ አሲድ አይደል? ከሁሉም ንጉስ ካርቦክሲሊክ አሲድ። ከዛ ደግሞ ማን ነበር? አልኮል ነበር። ከዛ ደግሞ ማን ነበር? ኬንቶን ወይም
አልዲሃይድ ሁለቱም ተመጣጣኝ ናቸው አይደል? ከዛ ማን ነበር እዚህ ጋር አልዲሃይድ ሁለቱም እነዚህ ፕሮፖ ተመጣጣኝ ናቸው አልዲሃይድ ማለት። ከዛ ኢስተር ከዛስ ኢተር እያለ ነበር ሄደው ማን ነበር ከሁሉም ከኬንቶን የሚበልጠው ቦይሊንግ ፖይንቱ ማን ነው እያለ ነው እዚህ ጋር ኬንቶ አያቸው እዚህ ጋር እንትኑን ወስዷል ማለት ነው። አልዲሃይድ ተመጣጣኝ ናቸው በሚለው ነው የወሰደው። ኢተር ደግሞ እዚህ ጀርባ ላይ ነው ያለው። ማን ነው የበለጠው? አልኮል ነው የሚበልጠው። ካርቦክሲሊክ ከታች ካለ የሱ ይበልጣል ማለት ነው። ስለዚህ እቺን ብቻ ቴብሎን ብቻ በመሸወብ በመያዝ በቀላሉ መሰየው ሃይድሮካርቦን ያለው ሃይድሮካርቦን ጨፍን መጨረሻ ላይ ያለ ነው። ሶ በዚህች ብቻ ብዙ ጥያቄ መመለስ ትችላላችሁ ማለት ነው። ሶ ይሄን በያዙት ማለት ነው። ሶ ከዛ በኋላ ኮሬክት ኔም ፎር ለዚህኛው ኮሬክት ኔም ትክክለኛ ስሙ ለዚህኛው ማለት ነው። ለዚህኛው ማለት ነው። አሁን ዲፋይን ማድረግ ይኖርብናል። ዩ ማን ነው ስትራክቸሩ? አር ኦ አር ስትራክቸር ነው ያለው። በዚች ጋር ያለችው እቺ ምንድነች? እዚች ጋር ያለችው እሷ ምን ትባላለች? አንድ ሲ ነች ያለችው። አንድ ሲ ደግሞ ሚቴን ነበር። ወዴት ነው የምቀይረው? ሚታይል እለዋለሁ። ሚታይል እንዲህ ዲስትሪቢዩት አድርጉት ማለት ነው። ሚታይል ካልኩ በኋላ እዚች ጋር ደግሞ ማን አለች? እዚች ጋር ኢታይል አለች። ኦን ሳታካትቱ ማለት ነው። ኢታይል አለች ማለት ነው። ሶ ኢታይል ካለች በኋላ አሁን ምንድነው ማደርገው? ኮመን ኔም ነው የፈለኩት፣ አይፓክ ኔም ነው የፈለኩት። እዚህ ጋር ስፔሲፊክ አልሆነም ማለት ነው። ሶ ኮመን ኔሙን ቀድመን እንስራ ማለት ነው። ኮመን ኔሙን ስንሰራ ቀደም ምን ነበር ያለው? ለዚህኛው ለኢተር ጀስት አንዱን ጥሩት፣ ቀጣዩን ጥሩት። ምንድነው በአልፋቤቲካል ጥሩት እና ከዛ ኢተር በሉት ነው ተባባልነው አይደል? ስለዚህ አንዱን እንጥራ አይደል? ኢታይል አለን፣ ሚታይል አለን፣ ኢተር አለቀ። ኢታይል ሚታይል ኢተር ኮመን ኔሙ ማለት ነው። ኢታይል ሚታይል ኢተር በዚች ወይ ትጠራላችሁ። ኢታይል ሚታይል ኢተር ማለት ነው በቀላሉ ማለት ነው። ዘን አይፓክ ኔሙ ደግሞ ቅድም ነግሬያቸዋለሁ። ሚቶክሲ ኢቶክሲ አር ሲደመር ኦ ምንድነው የሚባለው? ሚቶክሲ ምናምን ብዬ ነግሬያቸዋለሁ። ስለዚህ እዚች ጋር እቺ አር ነበረች ሲደመር ኦ እስከዚች ማለት ነው። እቺን አስወጧትና ማለት ነው። ሶ ይሄ ምንድነው የሚባለው ማለት ነው? ምንድነው የሚባለው? ስንት ካርበን አለ? አንድ ሁለት ካርበን ኢቶክሲ እንለዋለን ማለት ነው። ኢቶክሲ እንለዋለን ማለት ነው። ኢቶክሲ እንለዋለን ማለት ነው። ቀጥሎ ደግሞ ምን አለች? እዚህ ጋር ሚታይል ግሩፕ አለች። ስለዚህ ምንድነው የምለው? ኢቶክሲ ሚታይል እላለሁ ማለት ነው። ኢቶክሲ ሚታይል ትላላችሁ። እዚህ ጋር ኢቶክሲ ሚታይል የሆነው የትኛው ነው? ኢቶክሲ ሚታይል የሆነው የትኛው ነው? ኢቶክሲ ሚታይል የሆነው የትኛው ነው ማለት ነው? እዚህ ኢቶክሲ ሚቴን ይላል። ከዛ እዚህ ጋር ሚቶክሲ ሚቴን ይላል። ከዛ እዚህ ጋር ኢቶክሲ ኢቴን ይላል። ከዛ እዚህ ጋር ኢቶክሲ አለላ ልክ ነው። ከዛ እዚህ ጋር ይሄ ነው ማለት ነው። ሚቶክሲ ማን ማለት ነው? ሚቶክሲ ሚቴን አዎ ልክ ነው። ሚቶክሲ ሚቴን ማለት ነው። እዚች ጋር ያለችው ማለት ነው። ሚቶክሲ ሚታይል ነበር። እዚህ ጋር ለምን እንደቀየረ አሉ ነው። ሚታይል ነው ግን ሚቶክሲ እሺ፣ እንደዚህ ያዙት። እሺ፣ በዚህኛው ስትራክቸር ያዙ። የኔ ልክ አይደለም ማለት ነው። ሚታይል እያልኳቸው ያለው የነበረው ሚታይል ሳይሆን ምንድነው የሚሆነው? ሚቴን ነው የሚሆነው ማለት ነው። ሚቴን ኢቴን ነው የሚሆነው ማለት ነው። ሶ ሚቶክሲ ሚቶ ነው። ይሄ ሚቶክሲ የሚለውን ዲፋይን አድርጋችኋል ማለት ነው። እንደዛ እኮ አይደለም ቆይ እየሰራ ያለው ሃይ እሱ እኮ እንደዚህ ነው። እሱ በዚህ በኩል ነው ገልብጦት ነው የጀመረው ማለት ነው። እኛ ይሄን ነበር የወሰድነው ቅድም። እሱ ደግሞ በዚህ በኩል ነው እንዲህ ነው የጀመረው ማለት ነው። እንዲህ ነው የጀመረው። ሶ እንደዛም መሄድ እንችላለን ማለት ነው። ያም እንደዛም ቀላል ነው ማለት ነው። ስለዚህ በዚህ ሚቶክሲ በዚህ በኩል አለን ካለን ስንት ካርበን ያለ? አንድ ካርበን አለች። አንድ ካርበን ደግሞ ሚት ነች። እዚህ እሱን ደግሞ ምን እንላለን? ሚቶክሲ እንላለን። ሶ ሚቶክሲ ካለን በኋላ ከዛ ይሄን ደግሞ ምን እንላለን ማለት ነው? ኢታይል እንላለን፣ ኢቴን እንላለን ማለት ነው። ኢቴን እንላለን ማለት ነው። ሶ ሚቶክሲ ኢቴን የሚላል አሁን እዚህ ውስጥ ሚቶክሲ ኢቴን እቺ ሚቶክሲ ካልሞ ኢቴን ሚቶክሲ ኢቴን የሚላል የታለ? ይሄው እዚህ ጋር አለ ማለት ነው። ሚቶክሲ ኢቴን የሚል ማለት ነው። ይሄ እንትኑን ስትወስዱ ላርጅ የሆነውን ሳይሆን ትንሹ ከትንሹ ግሩፕ ሚቶክሲ የምትሰይሙት ከትንሹ ግሩፕ በኩል ያለውን በዚህ በኩል ማለት ነው። ከትልቁ ያለውን እንደ አልኬን ነው የምትሰይሙት ማለት ነው። እንደ አልኬን ማለት ነው። አሁን ለምሳሌ ራንደምሊ አንድ በፍጥነት ዝም ብለን እንስራና እስኪ CH3 CH2 CH2 O CH3 CH እዚህ ጋር 2 ነው። CH3 ቢሆን አሁን አጭሩ የትኛው ነው? አጭሩ ማለት ነው። ትንሹ የትኛው ነው? ከዚህ እስከዚህ ያለው ነው። ትንሹ ነው። ትንሽ ካርበን ያዘው በዚህ ሳይድ ያለው ነው ሚቶክሲ የሚለው የምታካትቱት ማለት ነው። ስለዚህ አንድ ካርበን ሁለት ካርበን ስንት ነው? ኢቶክሲ ትላላችሁ። ከዛ በኋላ ደግሞ ይሄን እንደ አልኬን ነው የምትቆጥሩት። 1 2 3 ስለዚህ ፕሮፔን
ኢቶክሲ ፕሮፔን ብላችሁ የማን ነው ማለት ነው የኢተርን በዚህ ወይ መጥራት ትችላላችሁ። ኢተርን ማለት ነው የቀድሞ ኮመን ኔም ነው። ሚታይል ኢተር የምትሉት እሱ ኮመን ኔም ነው። በዚህ ኢቶክሲ ስትሉ ደግሞ አዮፓክ ኔሙን ነው ሳይንቲፊክ ኔሙን በዚህ ወይ ትጠራላችሁ ማለት ነው። ሶ ኢቶክሲ ሚቴን ማለት ነው። ሶ which is unsymmetrical ether ሶ ኢተር እንደዚህ ነው የሚጻፈው። ቅድም እንዳየን ነበር ኢተር እንደዚህ ይጻፋል ማለት ነው። ሶ ሲሜትሪካል ኢተር የምንለው መቼ ነው? ይሄ አር ተመሳሳይ ሲሆን ሲሜትሪካል ተመሳሳይ ነው እንላለን። አንሲሜትሪካል ስንል ደግሞ ይሄ አር ሲለያይ ማለት ነው። ያ ምን ማለት ለምሳሌ CH3 O CH3 ከሆነ ምንድነው ይሄ ምንድነው የምንለው? ሲሜትሪካል ነው የምንለው። ኮመን ኔሙን ደግሞ ስንጠራ ምንድነው የምንለው? ኮመን ኔሙ ይሄ ምንድነው የሚታየው? ይሄ ምንድነው የሚታየው? ስንት የሚታየው ነው? ሁለት የሚታየው አለው። ስለዚህ ዳይሚታይል ምን እላለሁ? ኢተር እላለሁ ማለት ነው። ዳይሚታይል ኢተር እላለሁ ማለት ነው። ሶ በዚህ ወይ እንትን ማድረግ እንችላለን ማለት ዳይሚታይል ኢተር እያለ ምናምን መጥራት እንችላለን ማለት ነው። ሶ ሌላ ደግሞ የሚለይ ከሆነ ደግሞ አንዱ ኢታይል ሆኖ አንዱ ደግሞ ሚታይል ይሆናል ማለት ነው። በዛ ደግሞ ይለያያል ማለት ነው። ስለዚህ አንድ ሲሜትሪክ የሆነ የትኛው ነው? ይሄ ስትራክቸሩ ሲሜትሪክ የሆነ ነው የሚያሳየው ማለት አራር ነው። እንትን ቢሆን ኖሮ አንድ እንትን ጨረፍታ ያሳይ ነበር ከላይ ከአንዱ አርል አንድ ሲሜትሪክ ቢሆን ኖሮ ማለት ነው። ሶ ኤ ሲሜትሪክ ነው ማለት ነው። ኤኛው ሲሜትሪክ ነው ማለት ነው። ተመሳሳይ ነው ማለት ነው። ቢካዝ ጨረፍታ የለው። ዳይኢታይል ኢተር ማለት ለምሳሌ ኢተር እናቀላ CH3 CH2 ከዛ O እና CH2 ከዛ CH3 ምንድን ነች እቺ? ኢታይል ነች። ስንት ኢታይል ነው? ሁለት ኢታይል ተመሳሳይ ዘን ዳይኢታይል ኢተር። ይሄም ሲሜትሪካል ነው። ይሄም ሲሜትሪካል ነው። ከዛ ደግሞ ኢታይል ሚታይል ኢተር ሲል ደግሞ ይሄ ምንድነው? አንሲሜትሪካል ነው። በአንዱ ሳይድ ስንት ነው ያለው? ሚታይል ያለው። በአንዱ በሌላኛው ሳይድ ስንት ነው ያለው? ኢታይል ነው ያለው ማለት ነው። ኢታይል ማለት ነው CH3 ማለት ነው። CH2 CH3 እና CH3 ነው ያለው ማለት ነው። ይሄ ምንድነው ማለት ነው? ኢታይል ሚታይል ኢተር የሚለው እሱ አንሲሜትሪካል ነው፣ ተመሳሳይ አይደለም ማለት ነው። ሶ which one is ተርሸሪ አልኮል? ተርሸሪ አልኮል የሆነው የትኛው ነው ይላል ማለት ነው። ሶ አልኮሎች በሁለት ስም በሶስት እንከፍላለን አልኮሎችን ማለት ነው። ፕራይመሪ አልኮል ብለን እንከፍላለን። ከዛ ሰከንደሪ አልኮል ብለን እንከፍላለን። ተርሸሪ አልኮል ብለን እንከፍላለን ማለት ነው። ሶ ፕራይመሪ አልኮል ስንል ምን ማለታችን ነው? ፕራይመሪ አልኮል ስንል OH አታች የሆነበት ካርበን ከሌላ ከስንት ካርበን ጋር ነው አታች የሆነው? ወይም አር ካለ እንደ ካርበን ነው የምትቆጥሩት። አር ማለት ከካርበን ጋር ነው አታች የሚሆነው ማለት ነው። ሶ OH አታች የሆነበት ካርበን ከሌላ ከስንት ካርበን ጋር ነው አታች የሆነው ነው? በቃ ከአንድ ካርበን ጋር አታች ከሆነ ወይም ለምሳሌ እንደዚህ እዚህ ጋር አይደል ከአንድ ካርበን ጋር አታች ሲሆን አር አይደል? ሶ ምን እንላለን? ፕራይመሪ አልኮል እንላለን ማለት ነው። ከሌላ አርጋ አታች ሲሆን ይሄኛው ካርበን እዚህም ካርበን አይደል? ሁለት ካርበን ጋር ሲሆን ደግሞ ምን ሰከንደሪ አልኮል። ከሶስት ካርበን ጋር እዚህ ካርበን ማለት ነው። እዚህ ካርበን አለ ከውስጥ ከዛ ነው የሚጀምረው ማለት ነው። ስለዚህ ምን እንላለን ማለት ነው? ይሄን ተርሸሪ እንላለን ማለት ነው። OH ያለበት ካርበን ከሌላ ከስንት ካርበን ጋር ነው አታች የሆነው? ካርበን ተብሎ ላይ ይጻፍ ይችላል። አር ከተባለም እንደ ካርበን ነው የምትወስዱት ማለት ነው። ቢካዝ ከካርበን ነው ቦንድ ፈጥሮ የሚጀምረው ማለት ነው። ሶ በዚህ ሰከንደሪ ምናምን ብላችሁ መያዝ ትችላላችሁ ማለት ነው። ሶ ምንድነው which one is tertiary alcohol ነው የተባለው። tertiary alcohol ማለት ከሶስት ምን ጋር ነው አታች የሆነው? ይሄ OH አታች የሆነበት ካርበን ከሌላ ከሶስት ካርበን ጋር ነው አታች የሆነው ነው እያለ ይህንን ፈልጉ ነው የተባለው ማለት ነው። ሶ አሁን ቅርብ የሆነውን ነው የምንወስደው። የትኛውን እንውሰድ? እዚህ ጋር ሚታይላለች። ከዛ እዚህ ጋር ሚታይሽ እንውሰዳች። ቡታኖል ማለት ምን ማለት ነው? ጀስት ካርበንን ድሮ አድርጉ። አንድ ካርበን፣ ሁለት ካርበን፣ ሶስት ካርበን፣ አራት ካርበን ቡታኖል አራት ካርበን አለ። ሶ አንድ ላይ ምንድነው ያለችው? ዋና ኢንዲኬት የምታደርገው እዛች ጋር ማን አለ የምትለውን ነው። OH አለ የሚለውን ነው። እዚህ ጋር ውስጥ አለው። እሺ ውስጥ እንትኖች አሉ። እሱ ችግር የለውም እና ስሪ ምናምን አለ ማለት ነው። ሶ ዋን ላይ ምን ነው ኢንዲኬት የምታደርገው? እዛ ማን አለ ብሎ ነው ኢንዲኬት የምታደርገው። አንድ ለምሳሌ ዝም ብላችሁ ጥሩ 1 2 3 4 ብላችሁ ተቀጥሩ። አንድ ላይ ምን አለ? OH አለ ብሎ ነው አንድ ኢንዲኬት የምታደርገው ማለት ነው። ሶ ሁለት ላይ ደግሞ ምን አለ ብሎ ሚታይል አለ ነው። ሁለት ላይ ሚታይል አለ ማለት እንደዚህ ማለት ነው።
CH3 ማለት ነው ሚታይል አለ። 2 ማለት ደግሞ ይሄ ነው። ስለዚህ ይሄ አሁን እንትን ነው። እዚህ ጋር ምንድን ነው የተፈጠረው? እዚህ ጋር OH አለች። OH ካለች በኋላ ከOH ጋር አታች የሆነው ካርበን ከአንድ ካርበን ጋር ነው አታች የሆነው እዚህ ጋር ማለት ነው። ከአንድ ካርበን ጋር ብቻ ነው አታች የሆነው። ይሄ ደግሞ ፕራይመሪ ነው የሚያስብለው እንጂ ምን አያስብለውም? ተርሸሪ አያስብለውም። እኛ የምንፈልገውን አያስብልም ማለት ነው። ስለዚህ አንድ እስኪ ተቀራረበ ጥግ ላይ ከሆነ አይሆንም። ጥግ ላይ ከሆነ እሺ ይሄንን እንውሰድ እስኪ ይሄንን እንውሰድና አሁን ከኔ ጋር ድሮ እናድርግ። እንደቀድሙ ካርበንን እንደዚህ ድሮ ካረገን በኋላ ስንት ላይ ነው? አንድ ቁጥር ስጡ ዝም ብላችሁ እንዲህ ማለት ነው። ቁጥር ስጡ ማለት ነው። 3 4 ብላችሁ ማለት ነው። 3 2 ነው ይሄ። ሶ 2 ላይ ምን አለ? OH አለ እዚች ጋር 2 ላይ ማለት ነው። ከዛ ድጋሚ 2 ላይ ምን አለ? 2 ላይ ምን አለ? እዚች ጋር 2 ላይ ምን አለ? ሚታይል አለ ማለት CH3 ማለት ያውን አያስማማንም። እዚህ ይሄኛው ካርበን ከOH ጋር አታች የሆነ ካርበን ከሌላ ከስንት ጋር? ከዚህኛው ጋር 1 ከዚህኛው ጋር 2 ከዚህኛው ጋር 3። ስለዚህ ምን ሆናል ማለት ነው? መልሳችን ቢ ይሆናል ማለት ነው። መልሳችን ቢ ይሆናል ማለት ነው። በዚህ ወይ መስራት እንችላለን ማለት ነው። ሶ alcohols that yield ምን ኬንቶንን ፕሮዲዩስ የሚያደርጉ አልኮሎች በኦክሲዴሽን ጊዜ የትኞቹ ናቸው? አልኮልስ that yield ኬንቶን ማለት እናውቃለና እንዴት ነበር ፎርሙላ? የፈተነ R is equals to COR ምንድነው? ኬንቶን እንላለን ማለት ነው። ሶ በዚህ ጊዜ ፕራይመሪ አልኮሎች ቅድም አሁን ያሳየዋችሁ እንደዚህ ሆነ R ማለት ከአንድ ካርበን ጋር ማለት ነው። ከዛ CH ከአንድ ካርበን ጋር ከዛስ OH ማለት ነው። እቺኛው CH ከአንድ ሶ ይሄኛው ምንን አንደርጎዝ ያደርጋል? ኦክሲዴሽንን አንደርጎዝ ያደርጋል አይደል? ፕራይመሪ አልኮሎች ኦክሲዴሽንን አንደርጎዝ ያደርጋሉ ማለት ነው። ሶ ፕራይመሪ አልኮሎች ኦክሲዴሽንን አንደርጎዝ የሚያደርጉት ማንን ይልድ ለማድረግ ነው? ኬንቶንን ይልድ ለማድረግ ነው። ሶ ፕራይመሪ አልኮሎች ናቸው፣ ቼክ እናድርግ። ሰከንደሪ ናቸው፣ ተርሸሪ ናቸው፣ እስኪ ቼክ እናድርግ ማለት ነው። ሶ ኦክሲዴሽን ማለት ራሱ ምን ማለት ነው? ኦክሲዴሽን መጀመሪያ ኦክሲዴሽን ማለት አዲሽን ኦፍ ኦክሲጅን ሰብስትራክሽን ኦፍ ሃይድሮጅን ኤንድ ሰብስትራክሽን ኦፍ ኤሌክትሮን ምን እንላለን? ኦክሲዴሽን እንላለን። ማን ሲጨመር? ኦክሲጅን ሲጨመር ወይም ሃይድሮጅን ሲቀነስ ወይም ኤሌክትሮን ሲቀነስ የምትፈልጉትን መርጣችሁ እንትን ማለት ትችላላችሁ ማለት ነው። አፕላይ ማድረግ ትችላላችሁ። ምን ይባላል? ኦክሲዴሽን ይባላል። ያዙ። አዲሽን ኦፍ ኦክሲጅን ይሄ እነዚህ ሁለቱን ደግሞ መቀነስ። ሪዳክሽን ስንል ደግሞ ምንድነው? ሰብስትራክሽን ኦፍ ኦክሲጅን አዲሽን ኦፍ ሃይድሮጅን ዘን ደግሞ ምን ማድረግ ነው? አዲሽን ኦፍ ኤሌክትሮን። ይሄ ምን ይባላል? ሪዳክሽን ይባላል ማለት ነው። ሶ ያን ከያዝን በኋላ አሁን ምንድነው? ኦክሲዴሽን ነው። ሶ የትኛው አልኮል ነው ምንን እንትንም ፕሮዲዩስ የሚያደርገው ነው? ከዚህ ውስጥ ፕራይመሪ አልኮልን ኦክሲዴሽንን አንደርጎዝ የሚያደርገው የትኛው ነው? ሶ ለምሳሌ አንዱን እንምረጥና R CH2OH አንድ አልኮል ነው። ሶ ከዛ ደግሞ ሌላም ደግሞ እንምረጥ። ሰከንደሪ አልኮልንም ከስር እንጻፍ። CH ዝም ብለን ማለት ነው። አንድ ሰከንደሪ አልኮል ማለት ነው። ሶ እዚህ ጋር OH ወጥቶ እዚህ ጋር ደግሞ R አለ ማለት ነው። ሶ ከስንት ጋር ነው? ከሌላ ስንት ጋር ነው? እዚህ ጋር ደግሞ ሪአክት ባረጋችሁት ቁጥር ከሌላ አታች ጋር ከጎን ባገናኛችሁት ቁጥር ኤቹ አንድ እየሆነ ነው የሚሄደው። አንድ ነው የሚሆነው ማለት ነው። ሶ አንድ ይሆነ ማለት ነው። ሶ ኦክሲዴሽን ማለት አሁን ሃይድሮጅን ብቻውን ሪሙቭ አይሆንም፣ ሁለት ሆኖ ሪሙቭ የሚሆነው ማለት ነው። ስለዚህ ይሄን ሪሙቭ ባረግ ማን ፕሮዲዩስ ይሆንልኝ ማለት ነው? እዚች ጋር ያለችው ኬንቶን ፕሮዲዩስ የሆነችልኝ ነው ማለት ነው። ስለዚህ ማን RCOR ፕሮዲዩስ ሆነ ማለት ነው። ማን ከማን ማለት ነው? ከሰከንደሪ ከፕራይመሪ አይደለም። ከፕራይመሪ አሁን ይሄን ብናስወግድ ስቲል ሌላ ነገር ነው ፎርም እየሆነ ያለው፣ አልኮል ነው ፎርም እያደረገ ያለው ማለት ነው። ሶ ማን ነው ማለት ነው? አልኮል ሳይሆን የአልዲሃይድ ነው። COH ማለትም CHO ማለትም ደሴም ናቸው ማለት ነው። እንዴት ተገልብጦ ስታዩት እንትን አይበርባቸዋል። ስለዚህ ማን ነው ማለት ነው? ሰከንደሪ አልኮል ነው ማለት ነው። ከሰከንደሪ አልኮል ምንን ሪሙቭ ስታደርጉ ነው? አልኮልን ሪሙቭ ስታደርጉ ኦክሲዴሽን ሰከንደሪ አልኮል ሲያካሄድ ማንን ፕሮዲዩስ ያደርጋል? ኬንቶንን ፕሮዲዩስ ያደርጋል ማለት ነው። ይኸው እዚህ ጋር አለላችሁ። አሴቲክ አሲድ is manufactured by fermentation. so አሴቲክ አሲድ ወይም ኢታኖይክ አሲድ የምንለው
ምን የሚሆነው ማኑፋክቸርድ የሚሆነው ከየት ነው? አሴቲክ ማለት ምን ማለት ነው? ኢታኖይክ አሴት ማለት እኮ ኢታኖይክ ማለት እኮ ነው። ኢታኖይክ ይሄ ኮመን ኔሙ ማለት ነው። ስለዚህ ኢታኖይክ አሲድ ደግሞ ከየት ነው የሚመጣው? ከኢታኖል ነው የሚመጣው ማለት ነው። ከኢታኖል ነው የሚመጣው የያዙት ማለት ነው። ፈርመንቴሽን ኦፍ ኢታኖል የሚመጣው ማለት ነው። ያን የያዙ ማለት ነው። ስለዚህ ከዛ በኋላ ፋትስ ኤንድ ኦይልስ አር ምንድን ናቸው? ቀደም እየነገርኳቸው የነበረው ማለት ነው። ፋትስ እና ኦይል ምንድን ናቸው? ምን ውስጥ ነው? ቅድም ነግሬያችሁ ነበር ማለት ነው። ኢስተር ውስጥ ነው የሚመደቡት ማለት ነው። ኦይልስ ካን ቢ ኮንቨርትድ ቱ ፋትስ ባይ ዋት? በምንድን ነው? ቅድም የሰራን የነበረው ኦይሎች ወዴት ወደ ፋት የሚቀየሩ በምንድን ነው? ሃይድሮጂኔሽን ነው። ያን ያዙ። ኢስተር አር ሪዲዩስድ ዊዝ ዋት? ሊቲየም አልሙኒየም ሃይድራይድ ማን ኢስተር ምን ሲሆን ሪዲዩስድ ይሆናል ማለት ነው። ሶ ኢስተር ሪዲዩስድ ይሆናል ማለት ኢስተርን እንጻፍ እዚህ ጋር ኢስተር እንደዚህ አይደል? ኢስተር ሶ ይሄ ሪዲዩስድ ይሆናል ማለት ማንን ነው? ሪዲዩስድ ሆነ ማለት መጀመሪያ እሱ ነው ወቁ። እሱ ማወቅ ይኖርብናል ማለት ነው። ሪዲዩስድ ሆነ ማለት ዋት ኢት ኢዝ ዋት አዲሽን ኦፍ ሃይድሮጅን ኦር ሰብስትራክሽን ኦፍ ኦክሲጅን ነው ማለት ነው። ስለዚህ አሁን ይሄ ኢስተር ነው። ሃይድሮጅን አደረጋለሁ ኦፍ ኮርስ እንደዚህ ይሆንልኛል። ሃይድሮጅን አደረጋለሁ አንዱ ጋር። ከዚህ ደግሞ ከፈለኩ ደግሞ ኦክሲጅንን ማስወገድ ይችላል ማለት ነው። ኦክሲጅንን ምን ማድረግ ይችላል? ማስወገድ ይችላል ማለት ነው። ሶ እዚህ ጋር ለምሳሌ አንድ ሃይድሮጅን አንድ ሃይድሮጅን አድ ማድረግ አልችልም። ኦኬ ሶ እዚህ ጋር CH2 እንዲሆንለት ለዚህኛው 2 እሰጣለሁ ማለት ነው። ለዚህኛው 2 እሰጣለሁ ማለት ነው። ከዛ ደግሞ እዚህ ደግሞ አንድ ጨምርለታለሁ። እዚህ ጥግ ላለው ደግሞ አንድ ጨምርለት አልኮል ፎርም ይሆናል ማለት ነው። የራሱ ብዙ ነው ፕሮሰስ ያለው ነው ማለት ነው። ሶ በዚህ ያዙት ማለት ነው። ኬሚካል ዩዝድ ቱ ፕሪዘርቭ ዴድ ቦዲን ፕሪዘርቭ ለማድረግ የምንጠቀመው ኬሚካል የትኛው ነው? ዴድ ቦዲን ፕሪዘርቭ ለማድረግ የምንጠቀመው ይሄ ራሱ እንትን ነው። ቅድም ከላይ ሰራ ነው የለም ይሄ አሴቲክ አሲድ ያልነው እሱ ነው ማለት ነው። አሴቲክ አሲድ ሳይሆን ከላይ አንድ አልሰራንም እዚህ ጋር ተውት በቃሽ። እሺ እዚህ ጋር ማንን ነው ምግብ እንዳይበላሽብን ለማቆየት የምንጠቀመው ለምግብን እንዳቆየት እንትን የምንለው ማንን ነው ሲለን ፕሪዘርቭ ዴድ ቦዲን ለማድረግ የምንጠቀመው ማንን ነው? እዚች ጋር ስያሜ መሰየም ትችላላችሁ ራሳችሁ። እዚህ ጋር ይሄ የምን ግሩፕን ነው? ሚታይል ግሩፕን ነው። ስንት ጋር እንትን አለኝ ሰው ሚታይል ራሱ ይባላል ማለት ነው። ይሄ ኮመን ኔሙ ነው። ሶ ሚታይል ይባላል ማለት ነው። ሶ እዚህ ጋር ደግሞ ካርቦክሲሊክ አሲድ መሆኑን ያሳየናል። ስንት እንትን አለኝ? 2 ካርበን አለኝ። ከዛ ኔም ሳደርገው ምን እላለሁ ማለት ነው? 2 ካርበን ያለውን ምን እላለሁ ማለት ነው? ሚታኖይክ አሲድ እላለሁ ማለት ነው። ሚታኖይክ ሳይ ኢታኖይክ አሲድ እላለሁ ማለት ነው። ኢታኖይክ አሲድ እላለሁ ማለት ነው። ሶ በዛ ወይ ከያዝን በኋላ ማን ነው ፕሪዘርቭ ለማድረግ የምንጠቀመው ማለት ነው? ማንን ነው የምንጠቀመው ማለት ነው? እዚህ ጋር ሚታነልን ነው የምንጠቀመው ማለት ነው። ሚታነልን ነው የምንጠቀመው ማለት ነው። ሰው ጥያቄውን እሺ ሞክሩትና እኔ መልሱን አሳያችኋለሁ ማለት ነው። እዚህ ጋር በራሳችሁ እንትን በሉ ማለት ነው። ሰው ሞክሩትና ከዛ እኔ መልሱን ገለጥኩ አሳያችኋለሁ። ቅድም ያወራነው ማለት ነው ፋቲ አሲድ
ኢኩሊብረም ላይ ሲሆን ኮንስታንት ይሆናሉ፣ ግን ኮንሰንትሬሽኑ ምን ሊሆን ይችላል? ኮንስታንት ይሆናል። ማለትም እዛ ሪያክታንት ሳይድ ያለው እና እዚህ ፕሮዳክት ሳይድ ያለው ኢኩሊብረም ማለት ምን ማለት ነው? the reaction forward the rate of the reaction ወደፊት የሚሄደው ሪያክሽን ከሚመለሰው ሪያክሽን ጋራ ስፒዳቸው እኩል ነው ማለት ነው። ስለዚህ በዚህ ጊዜ ሰው ኮንሰንትሬሽን በፕሮዳክት ሳይድ ያለው ወይም በሪያክታንት ሳይድ ያለው እኩል ነው ማለት ነው። እኩል ነው ስላችሁ ተመጣጣኝ ነው፣ በቃ አይለዋወጥም፣ ኮንስታንት ነው። 5 ኮንሰንትሬሽን ሪያክታንት ካለ እዛ በፕሮዳክት ሳይድ ደግሞ 10 ኮንሰንትሬሽን ካለ ሰው ሪያክሽኑ በስፒዱ በዚህ ወደዚህኛው ከዚህኛው ወደዚህ የሚመጣው ከዚህኛው ወደዚህ የሚሄደው ደግሞ እኩል ስለሆነ ምን ይሆናል ማለት ነው? ኮንስታንት ይሆናል። ግን በዚህ ጊዜ ምን ማለት አይደለም እንትኑ እኩል አይደለም ያለው ኮንሰንትሬሽኑ እኩል ነው ማለት አይደለም። ኮንሰንትሬሽኑ የፈለገው መሆን ይችላል፣ ግን ኢኩሊብረም ሲደርስ ኮንሰንትሬሽኑ ኮንስታንት ሆኗል። ኮንስታንት ሆኗል በቃ እዚህ 5 ካለ 5ነቱ አይቀየርም፣ እዛ 10 ካለ ለዛኛው ደግሞ 10ነቱ አይቀየርም ነው ማለት ነው። ሶ የሪቨርሲብል ሪአክሽን ካራክተሪስቲክስ ያለው ሪቨርሲብል ሪአክሽን ማለት ወደፊትም መሄድ የሚችል ወደዚህ የሚመለስ። እዚህ ጋር ለምሳሌ አንድ ሪአክሽን ዝም ብለን እንትን ብንል በረዶ ቢቀልጥ ተመልሶ ምን መሆን ይችላል? በረዶ መሆን ይችላል። ሪቨርሲብል መመለስ የምትችሉት ሪአክሽን ማለት ነው። ብዙ አይነት ኬሚካል ሪአክሽኖች አሉ ማለት ነው። ይሄ ደግሞ የበረዶ መቅጠል ደግሞ ፊዚካል ቼንጅ ነው እንጂ እንትን አይደለም ማለት ነው። ሶ ከዚህ ውስጥ የትኛው ሊሆን ይችላል ማለት ነው። ሶ ሬቱ እኩል ነው እንስማማለን። በክሎዝድ ቬዝል ውስጥ ነው የሚደረገው። ስለዚህ በዚህ ቢሆን ነው ማለት ነው ይሆናል ማለት ነው። ኮንሰንትሬሽን አሁን እንዳልኳቸው ማለት ነው። 29ኛ when QC is equals to KC ምን እንላለን ነው። ይሄ QC ማለት ኮኤፊሽንት ኮንስታንት ማለት ነው። ኮኤፊሽንት ኮንስታንት ደግሞ ምን ሪአክሽን ኮኤፊሽንት የምንለው ወይም ኮኤፊሽንት ኮንስታንት የምንለው ይሄ ምን ሲሆን ነው? KC መጀመሪያ አለ፣ KPም አለ፣ KCም አለ። እነዚህ KC ምንድናቸው? ኢኩሊብረም ላይ ኢኩሊብረሙ ወዴት ሽፍት ያደርጋል? ሪአክሽኑ ምን ያህል ሪአክታንቱ ምን ያህል ኮንዚምድ ሆኗል? ብዙ ኢንፎርሜሽኖችን ሜዠር ለማድረግ ይሄንን ሜትድ እንከተላለን ማለት ነው። ሶ KC ስንል ምን ማለት ነው? ለምሳሌ ሪአክሽን ቢኖር እዚህ ጋር ይሄ ሁለቱ ሪአክት ቢያደርጉ እንደዚህ ፎርም ቢያደርጉ ይሄ ፕሮዳክት ነው። ሶ የዚህኛው ፕሮዳክት ኮንሰንትሬሽኑ KC ምን ሲሆን ማለት ነው። ፕሬሸሩ የዚህኛው ፕሬሸሩ ምን ሲሆን KP ሲሆን ደግሞ የዚህ ፕሬሸሩ የፕሮዳክቱ ማለት ነው። የዚህ ፕሬሸሩ ሲካፈል ለማን? ለኤን ሲባዛ በማን? በኦ። እዚህ ደግሞ ፓወር ላይ የምናስቀምጣቸው ነገሮች አሉ ለሪአክታንት ማለት ነው። ለምሳሌ እዚህ ጋር 3 ቢሆን ወይም 5 ቢሆን ለኤን ምን አደርጋለሁ? ፓወር 5 አደርጋለሁ። ለኦ 6 ቢሆን ለኦ 6 ፓወር 6 አደርጋለሁ ማለት ነው። እዚህ 2 ቢሆን እዚህ 2 አደርጋለሁ ማለት ነው። ኮኤፊሽንቱ ላይ ሬዝድ ነው ሆኖ ማለት ነው። ስለዚህ ምን አይዘር በኮንሰንትሬሽንም ሊሆን ይችላል፣ በፕሬሸርም ሊሆን ይችላል። በፈለጋችሁት እንትን ታደርጋላችሁ ማለት ነው። ከዛ ግን እዚህ ኮንሰንትሬሽን ስትጠቀሙ ማን ሶሊድን እና ሊኩዊድን ታስወጣላችሁ ማለት ነው። ሁለቱም መጠቀም አይችሉም። ሶሊድ እና ሊኩዊድ የሆነውን ትተዋላችሁ ማለት ነው። ማንም የምትጠቀሙት ማለት ነው ኤኳስ እና ማንን የምትጠቀሙት? ጋዝን የምትጠቀሙት ማለት ነው። ለማን? በኬሲ ጊዜ ማለት ነው። ሶ ኤ ጋዝን ደግሞ ምን ማድረግ ትችላላችሁ? በኤኳስ የሚለውን አጠፍታችሁ ኬፒ መጠቀም ትችላላችሁ። ኬፒ ስትጠቀሙ ጋዝ እና ጋዝ ብቻ ነው የምታካቱት ማለት ነው። ኦኬ ፕሮዳክት ሳይዱ ሲካፈል ለማን? ለሪአክታንት ሳይዱ አይደል? በሬዝድ ነው ማለት ነው። እርስ በርስ ደግሞ ሲባዛ ማለት ነው። ሶ እቺን ኢንፎርሜሽን አዲስ ያዟት ማለት ነው። ሶ በዛ ያዙ ማለት ነው። ከዛ ሌላ ደግሞ እንትን በቃ ኬሲ እና ለምሳሌ ኬሲ እና ኬፒ ምን ሲሆን ትልቅ ሲሆን ላርጅ ሲሆን ሪአክሽኑ ምን ኮምፕሊሽን ሄደ እንላለን። ያ ማለት ሪአክሽኑ ወደ ማለቅ ሄደ ማለት ነው እንላለን። ኬሲ እና የኬፒ ቫልዩ ትልቅ ሲሆን ማለት ነው። ደግሞ ኬሲ ለምሳሌ ኮምፔር የምናደርገው ከአንድ ጋራ ማለት ነው። ሶ ኬሲ ከአንድ ሲበልጥ ምንድን ነው የምንለው? ይሄ ፕሮዳክት ኢዝ ፌቨርድ ነው የምንለው። ፕሮዳክት ኢዝ ፌቨርድ ነው የምንለው ማለት ነው። ፕሮዳክት ኢዝ ፌቨርድ ነው። ከዛ ሪአክሽን ጎዝ ቱ ዋት? ቱ ራይት ማለት ነው። ቱ ራይት እንላለን ማለት ነው።
ሪያክሽን ጎስቱ ወደ ቀኝ ሪያክሽን የሚሄደው ማን ነው የተደገፈው? ማን ነው እየተበረታታ ያለው? ኬሲ ከአንድ ሲበልጥ ማን ነው የተበረታታ ያለው? ማን ነው? ፕሮዳክት ሳይዱ ነው። ፕሮዳክት ኢዝ ፌቨርድ ነው። ሪያክሽን ጎስቱ ራይት ነው የምንለው ማለት ነው። ሶ ይሄ ደግሞ እንትን ሲሆን ደግሞ ኬሲ ከማን ሲያንስ ደግሞ ኬሲ ከአንድ ሲያንስ ደግሞ ምን ሪያክታንት ኢዝ ፌቨርድ ሪያክሽን ጎስቱ ሌፍት እንላለን ማለት ነው። እና ደግሞ ኬሲ ኢዝ ኢኳልስ ቱ 1 ሲሆን ደግሞ ምን ሪያክታንትስ ኤንድ ፕሮዳክትስ አር ምን ሆኗል? ባላንስድ ሆኗል እንላለን ማለት ነው። they are balanced ሆኗል እንላለን። ከዛ ይሄ አለች ኪዩሲ አለ። እቺ ምን ትባላለች? ሪአክሽን ኮኤፊሽንት ትባላለች ማለት ነው። ሪአክሽን ኮኤፊሽንት ትባላለች። ኬፒንም አውቃቸዋለሁ። ፕሮዳክቱ ሬዝድ ሆኖ ሲካፋም አይደል? መቼ ነው ግን እነዚህ በኢኩሊብረም ላይ ሲሆኑ ኬሲ እና ኬፒ ኢኩሊብረም ላይ ባለበት ጊዜ ነው። ኢኩሊብረም ላይ ባለበት ሪአክሽኑ ኢኩሊብረም ላይ ባለበት ጊዜ ማለት ነው። ኢኩሊብረም ማለት ወደዚህ የሚሄድበት ሪአክት የሚያደርግበት ፍጥነት እንደዚህ እንደማለት እኮ ነው። እንደዚህ አይሆንም ግን ኤግዛምፕል ስንወስድ ማለት ነው። እንትኑ ሲቃጠል ምንድነው? ወረቀት ማለት ነው። ወረቀቱ ሲቃጠል ያለው ፍጥነት ወረቀቱ ወደዚህኛው ወደ ወረቀት የሚሆንበት ፍጥነት እኩል ሲሆን ማለት ነው። የተቃጠለ ነው። የተቃጠለው አመዱ ደግሞ ወደ ወረቀትነት የተቀየረ ነው። ያ ሁለቱ ፍጥነት እኩል ሲሆን ምን እንላለን ማለት ነው? ኢኩሊብረም ላይ ነው እንላለን ማለት ነው። ኢኩሊብረም ላይ እንላለን ማለት ነው። ኢኩሊብረም ላይ ካለም በኋላ ኢኩሊብረም ላይ ካለ በኋላ ይሄ ሊ ቻትለርስ ሎው ማለት ወይም ሊ ቻትለርስ ምንድነው የሚለው መጽሐፍ ላይ አለ መሰለኝ። ምንድነው ያለው? ኢኩሊብረም ላይ ካለ ሲስተሙ የትኛውንም ከኢኩሊብረም የሚያስቀረውን ነገር ኦፖዝ ያደርጋል ነው ያለው ማለት ነው። ሲስተሙ ኢኩሊብረም ላይ ካለ ማለት ነው። ኬሲ እና ኬፒን ኢኩሊብረም ላይ ባለበት ጊዜ ነው ሜዠር የምናደርገው። ግን ኪዩሲን ደግሞ የግድ ኢኩሊብረም ላይ መሆን አይጠበቅም ለኪዩሲ ማለት ነው። ለኪዩሲ ኢኩሊብረም ላይ መሆን አይጠበቅም፣ የግድ ኢኩሊብረም ላይ መሆን አይጠበቅም ማለት ነው። ኪዩሲን ሜዠር በምናደርግበት ጊዜ ማለት ነው። ከዛ በኋላ ደግሞ ድጋሚ ስቲል እንትን ማድረግ እንችላለን። ኪዩሲ ከማን ሲበልጥ? ከኬሲ ሲበልጥ ይሄ ምን እንላለን? ፕሮዳክት there are high amount of product አለ እንላለን። ስለዚህ ይሄ high amount of product ደግሞ ወዴት ነው የሚሄደው ማለት ነው? ወደ ሪአክታንት ይሄዳል ማለት ነው። ወደ ሪአክታንት ይሄዳል። ከዛ ወደ ሌፍት ይሄዳል እንላለን ማለት ነው። ወደ ሌፍት ይሄዳል እንላለን። ማን ሪአክታንስ አር ፌቨርድ እንላለን ማለት ነው በዚህኛው ጊዜ ማለት ነው። ኪዩሲ is equals to ኬሲ ሲሆን ደግሞ ምን እንላለን ማለት ነው? ሪአክሽኑ እንትኑ ሲስተሙ ኢኩሊብረም ላይ ነው እንላለን ማለት ነው። ኢኩሊብረም ላይ ነው እንላለን ማለት ነው። ኪዩሲ ደግሞ ከማን ሲበልጥ? ከኪዩሲ ሲያንስ ማለት ነው። ከኬሲ ሲያንስ ማለት ነው። ይሄ ደግሞ እዚህ ጋር ወዴት ነው? ሪአክታንቱ ምንድነው? ትልቅ ነው ይሄ ማለት ነው። ሪአክታንቱ ትልቅ ስለሆነ ወዴት እየሄደ ነው? በዚህኛው ማለት ነው። ወዴት እየሄደ ነው? ፕሮዳክቱ ፌቨርድ እየሆነ ነው። ወደ ፕሮዳክቱ ወደ ራይት ይሄዳል ማለት ነው። እዚህም ጥያቄ ምንድነው የሚለው? when QC equals KC ማለት ነው። ምንድነው? ፕሮዳክትስ መስት ቢ ፎርምድ። ሁለቱ እንትን ሲሉ ፕሮዳክቱም እንትኑም ነግሬያቸዋለሁ። ኢኩሊብረም ላይ ናቸው ብዬ ነግሬያቸው። ስለዚህ ኢኩሊብረም ቢሆን ብቻ እንፈልግ። ይኸውም እዚህ ጋር ሪአክሽን ኦልሬዲ አት ኢኩሊብረም ማለት ነው። ሚን ሲስተም ኢዝ ኢኩል አት ኢኩሊብረም ማለት ነው። ኬቢ ካልኩሌሽን ኩዌስችን አለ። የኬፒን ካልኩሌት የምናደርግበት ኩዌስችን አለ። ምንም እዚህ ጋር እንትን የምትሉበት የለም። ጋዝ የሆነውን ብቻ ነው በኬቢ ጊዜ የምታካትቱት ማለት ነው። እዚህ ጋር ጋዝ ከሆነ ታካትት፣ ጋዝ ከሆነ ታካትት። ለምንድን ነው የምናደርገው? አሁን ለምሳሌ የኤንኤች3 ምንድን ነው ይኸው ተሰጥቶናል፣ ፕሬሸሩ ማለት ነው። 3 አትሞስፌሪክ ፕሬሸር ማለት ነው። ስለዚህ የማንም ምንድን ነው የምታደርጉት? እዚች ጋር ኤንኤች ኦቨር አይደል የምትሉት ፓወር ኦፍ ማለት 3 አይደል እንዴ? ከዛስ ማን ሪአክታንቶቹ ማለት ነው። NH2 ፓወር ኦፍ ማን አይ ዶንት ኖ አላየሁትም፣ አጠፋሁት። ከዛ እዚህ ጋር ማባዛት ነው። ከዛ ያኛውንም አላየሁትም። ቆይ አለኝ ከዚህ ከስር አለኝ ማለት H2 አለኝ ማለት ነው። H2 ደግሞ ፓወር ኦፍ 3 ማለት ነው። ስለዚህ ሪአክታንቱን ከታች አድርጋችሁ አባዙ በኮኤፊሽንቱን ፓወሩ እያደረጋችሁ ማለት ነው። ኮኤፊሽንቱን ፓወሩ እያደረጋችሁ ሪአክታንቱን ከታች አድርጋችሁ አባዙ ማለት ነው። አሁን በዚህ ጊዜ
ጋዝ አታካቱ ብያችኋል። ጋዝ ብቻ አካቱ ብያችኋለሁ ማለት ነው። ጋዝ ብቻ አካቱ፣ ሌላ ማንን አታካቱ? ሶሊድን አታካቱ፣ ኢኩዌሽንም አታካቱ። በምን ጊዜ? በኬፒ ጊዜ ማለት ነው። እዛ መጨረሻ ላይ የምታገኙት ኬፒ ኮንስታንት አገኛችሁ ማለት ነው። መጨረሻ ላይ የሚመጣላችሁ ውጤት ማለት ነው። እንደዚህ ኢዝሊ አካፍላችሁ ማለት ነው። እንደዚህ ያውጡ። 31ኛ ኔጋቲቭ ካታሊስትስ ዳሽ increase rate by lowering activation energy, B slow down by lowering activation energy, C increase the rate and activation energy constant, slow down by increasing activation energy ማለት ነው። so ኔጋቲቭ ካታሊስት እና ፖዚቲቭ ካታሊስት የምንላቸው አሉ ማለት ነው። so ፖዚቲቭ ካታሊስት የምንለው ኬሚካል ሪአክሽኑን ምን የሚያደርጉ የሚያፋጥኑት ፖዚቲቭ የሆኑ ማለት ነው። ኔጌቲቭ አይደለም። ኔጋቲቮች ደግሞ ምን ያደርጋሉ? ያጨነግፋሉ ኬሚካል ሪአክሽኑን ማለት ነው። so ኬሚካል ሪአክሽኑን የሚያፋጥኑት ምን በማድረግ ነው? ኢኤ የሚባሉን አክቲቬሽን ኢነርጂ ምን በማድረግ ነው? ላወር በማድረግ ነው፣ በማሳነስ ነው አክቲቬሽን ኢነርጂ ማለት ነው። so አክቲቬሽን ኢነርጂ የምንለው the amount of energy or ብዙ ጊዜ መጽሐፎች ምን ይላሉ? the minimum amount of energy required to get started a chemical reaction በመባል የሚታወቀው ማለት ነው። so አክቲቬሽን ኢነርጂ የሚባለው ምን መሰላችሁ? አንድ ኬሚካል ሪአክሽን እንዲጀመር የሚያስፈልገው ኢነርጂ አለ። የሚያስፈልገው ማለት ነው እንዲጀመር በቃ ለምሳሌ ከሰል እንዲቀጣጠል የሆነ ኢነርጂ በቃ መጀመሪያ ላይ እንትን ትላላችሁ። so ያ ኢነርጂ ብዙ የሚጠቀም ከሆነ ያ ኢነርጂ ብዙ የሚቀጠም ኬሚካል ሪአክሽኑ ምን አይሆንም? አይፋጠንም። ወጡ ምናምን ቶሎ አይበስልላችሁም። በቃ ብዙ ኢነርጂ ኮንዚዩም የምታደርጉ ከሆነ ማለት ነው። so ግን ያ ለዛ የሚያስፈልገውን ኢነርጂ ይቀንሳል። ማን የምንለው? ኢንዛይም የምንለው ወይም ካታሊስት የምንለው። ኢንዛይም የምንለው ባዮሎጂካል ካታሊስት ነው። የሰው ልጅ ላይ ምናምን ኬሚካል ሪአክሽን የሚያፋጥነው ማን ነው? ኢንዛይሞች ናቸው የሰው ልጅ ላይ። ግን አዘ ጀነራል የሚባለው ካታሊስት ነው። ኬሚካል ሪአክሽን አፋጣኞች ይባላል። ምንድነው የሚያወሩት? አክቲቬሽን ኤነርጂን ሎወር ያደርጋሉ። አሁን የነገርኳችሁን ማለት ነው። ሎወር ያደርጋሉ። የአክቲቬሽን ኤነርጂ ሎወር ሆነ ማለት ምንድነው ማለት ነው? አክቲቬሽን ኤነርጂ ራሱን ዲፋይን አድርገናል። the minimum amount of energy required for a chemical reaction to get started. ኬሚካል ሪአክሽን ለመጀመር የሚያስፈልገው ሚኒመም የሆነ ኤነርጂ ማለት ነው። so ይሄኛው ሃይ ከሆነ አክቲቬሽን ኤነርጂ ሃይ ከሆነ 50 ጁል ምናምን ትልቅ ጁል ኤነርጂ ከሆነ ስለዚህ የማይቀነስ ከሆነ ወደ 40 ምናምን ኬሚካል ሪአክሽኑ አይጀምርም። ስለዚህ ኢነርጂው ትንሽ መሆኑ ኮንዚዩም መደረግ ያለበት የሚያስፈልገው ኤነርጂ ለመጀመር የሚያስፈልገው ኤነርጂ ትንሽ መሆኑ ስላለበት ስለዚህ ምን ያደርጋል ማለት ነው? ኬሚካል ሪአክሽኑን ያፋጥነዋል። ይህን ሎወር በማድረግ ማለት ነው። ኢንክሪዝ ዘ ሬት ባይ ሎወሪንግ ኤ ላይ ያለው ነው ማለት ነው። ኖ ኤ ላይ ያለው አይደለም። ቆይ እንጂ ኔጋቲቭ ነው ያለው። ኔጋቲቮች እንትን ነው የሚያደርጉት አክቲቬሽን ኤነርጂን ምን ኢንክሪዝ ያደርጋሉ። አክቲቬሽን ኤነርጂን ኢንክሪዝ ያደርጋሉ። አክቲቬሽን ኤነርጂ ኢንክሪዝ ያደርጋሉ ማለት ነው ኬሚካል ሪአክሽን ምን ይሆናል? ሎው ይሆናል ማለት ነው። ኬሚካል ሬቱ ሎው ይሆናል ማለት ነው። ሶ የቱ ጋር ነው ያለው? ስንተኛ ነው? እንትኑን በቃ አክቲቬሽን ኤነርጂ ሃይ ነው የሚያደርጉት። የለም እንደ ውስጡ ይሄው እዚህ ጋር አለ። ስሎ ዳውን ባይ ስሎ ዳውን ባይ ኢንክሪዚንግ ዲ ነው ማለት ነው። ስሎ ዳውን ባይ ኢንክሪዚንግ ማለት ነው። ባይዜ ማለት ነው። እኔም አብሬያችሁ ነው የሰራሁት ያለሁት ማለት ነው። ጥያቄዎቹ ማለት ነው አብሬያችሁ አንድ ላይ ነው የሰራን ያለ ነው። ስለዚህ ለዛ ነው እንትን እያልኩ ያለሁት ማለት ነው። ከዚህ በኋላ ግን ምናልባት ቀድሜ እንትን እላለሁ ማለት ነው። so which reaction reaches equilibrium fastest? so በፍጥነት ኢኩሊብሪየምን የሚደርሰው መቼ ነው? ኢኩሊብሪየምን ለመድረስ ምን መሆን አለበት? መጀመሪያ ኬሚካል ሪአክሽኑ መፋጠን አለበት ማለት ነው። so የሚያፋጥነው ያስፈልጋል ማለት ኢኩሊብሪየም ለመድረስ ማለት ነው። የሚያፋጥነው ነገር ያስፈልጋል። ከዛ ደግሞ ሌላ ደግሞ እንትኑ ፕሬሸር ምን መሆን አለበት? ሎ መሆን አለበት ማለት ነው። so ፕሬሸር ምን ሎ መሆን አለበት ምስል ለምሳሌ እዚህ ውስጥ ቮሊዩም የምትቀንሱ ከሆነ ከዚህኛው ላይ ቮሊዩም የምታነሱ ከሆነ ቮሊዩም ምን ማለት ነው?
ኢምፒቲ ስፔስ ማለት እኮ ነው። ኢምፒቲ ስፔስ ሶ እዚህ ጋር ፓርቲክሎች አሉ ማለት ነው። ሶ ፓርቲክሎች ካሉ ቮሊዩም ቀነሰ ማለት ዲክሪዝ ኢን ቮሊዩም ማለት ዛሬው በዚህ ያሳያቸዋለሁ። ሶ ዲክሪዝ ኢን ቮሊዩም ማለት የዚችን ስፔሱን መቀነስ ማለት ነው። ስፔሱን እቺን ባዶ ክፍት ቦታ አለ እዚህ ጋር የምታዩትን ባዶ ክፍት ቦታ ስትቀንሱት ምን ይፈጠራል መሰላችሁ? እዚህ ጋር ያለው ጥብብ ይላል። ስፔሱ ፍሪ ስፔሱን ቀንሳችሁ እነዚህ እዚህ ጋር ጥቅጥቅ ይላሉ ሞሊኩሎቹ ማለት ነው። እነዚህ ጥቅጥቅ ሲሉ ደግሞ ምን ጨመረ ማለት ነው። አያችሁ አንድ ነገር ነገርኳችሁ። እዚህ ጋር ምን ስቀንሱ ቮሊዩም ስቀንሱ ምን ሆነ ማለት ፕሬሸሩ ፕሬስድ ሆነ፣ ፕሬሸሩ ጨመረ ማለት ነው። ኦኬ ፕሬሸሩ ጨመረ ማለት ነው። ሶ ፕሬሸሩ ሲጨመር ደግሞ ኬሚካል ሪአክሽኑ ምን አይሆንም? ሃይ ፕሬሸር ከሆነ ኬሚካል ሪአክሽኑ ምን አይሆንም ማለት ኢኩሊብሪየሙ ምን አይሆንም? ኢኩሊብሪየም ላይ መሆን ይፈልጋል። ኢኩሊብሪየም የትኛውን ቅድም እንዳልኳችሁ ቻትለርስ ሎው ምንድነው ያለው? ኢኩሊብሪየም ላይ ለመሆን ይፈልጋል። ሲስተሙ ኢኩሊብሪየሙን ለማስጠበቅ ይፈልጋል። በቃ ከኢኩሊብሪየም አይንቀሳቀስም። በቃ ይሄኛው ወደዚህኛው ሲቀየር ያኛው ወደዚህኛው ሲቀየር ፍጥነቱ እኩል ሆኖ ኢኩሊብሪየም ላይ ሆናለሁ ብሎ በቃ ይታጋል፣ ይሞታል ነው። ኦፖዝ ያደርጋል ኤኒ ቼንጅ ማለት ነው። ስለዚህ ፕሬሸር ሃይ ሆነ ማለት በቃ ፕሬሸር ሃይ የሚሆን ከሆነ በቃ ኦፖዝ በቃ ኢኩሊብሪየም ላይ አይሆንም ማለት ነው። ሶ ፕሬሸር ሃይ መሆን የለበትም። ሶ እዚህ ውስጥም አንግባ፣ ወደ ጥያቄው እንግባና ምንድነው የሚለው? ሶ which reaction reaches equilibrium fastest? በፍጥነት የሚደርሰው የትኛው ነው? ይሄ ካታሊስት ነው። ዋን ዊዝ ካታሊስት ማለት ነው። ሶ መልሱ ምን ይሆናል? ሶ ካታሊስት ያለው ይሆናል ማለት ነው። ሶ if more reactant is added to the reaction, so I don't know ግን የተከታተላችሁ ከሆነ I don't know እኔም ቀለል አድርጌ ነው እንትን እያልኩ ያለሁት ማለት ነው። ሶ ግን መልሱን እሺ ያያችሁ ራሱ ሂዱ። የሚያስፈልግ ከሆነ እንትን ብዬ ልጨርሰው ነው። የራሱ ደብሮኛል። so if more reactant is added to the reaction አንድ ነገር እዚች ጋር ሪአክታንት በጨመራችሁ ቁጥር ምን ይሆናል ማለት ነው? ሪአክሽኑ ይጨምራል እስከሆነ ቦታ ማለት ነው። ሶ በዚህ ብላችሁ ያዙ ማለት ነው። ሪአክታንት በጨመራችሁ ቁጥር ምን ይሆናል ማለት ነው? ሪአክሽኑ ይፈጥናል ይላል ማለት ነው። ሶ ለምሳሌ ቤት ሲቃጠል ራሱ አስባችሁ ታውቃላችሁ? በቃ የሆነ ወይ ነዳጅ ሲጨምሩበት በቃ ሪአክሽኑ በጣም እንትን ይላል። ከዛ ደግሞ በጣም ፕሮዲዩስ ይሆናል ማለት ነው። ሶ በዚህ ወይ ያዙ ማለት ነው። ሶ ሪአክታንት ሲጨምሩ ምን ይሆናል ማለት ነው? ብዙ ፕሮዲዩስ ይሆናል ማለት ነው። ቶሎ ተቀጣጥሎ አመድ ይሆናል ማለት ነው። ቶሎ የተቀጣጠለ አመድ። ስለዚህ ሪአክታንቱን ብዙ አይቆጠርላችሁም። 50 ሪአክታንት ጨምራችሁ በፍጥነት ወደዚህ ፕሮዳክት ተቀየረ ማለት ነው። ስለዚህ ብዙ ሪአክታንት ከጨመራችሁ ብዙ ሪአክታንት ካደረጋችሁ the reaction ምን ይሆናል ነው? shift to the product side። ይሄ ነው ማለት ነው። shift to the product side ማለት ምን ማለት ነው? more products will be produced ማለት ነው። በቃ ሚኒንጉ ማለት ነው። shift to the reactant side ደግሞ more reactants will be produced ማለት ነው። ኦኬ በዚህ ያዙ ማለት shift to reactant side and shift product side ሲል ማለት ነው። ሶ በዚህ ያዙ ማለት ነው። ይሄው ማለት ነው። ሶ reducing volume አሁን የነገርኳችሁ ማለት ነው። of vessel shifts equilibrium ወዴት ነው ኢኩሊብሪየም shift የሚያደርገው ማለት ነው። ሶ ኢኩሊብሪየም shift እንዳልኳችሁ ኢኩሊብሪየም ወደ ሊፍት shift የሚሆን ከሆነ ምን ሞር ፕሮዳክት አለ ማለት ነው። ወደ ራይት የሚሆን ከሆነ ወደ ሌፍት የሚሆን ከሆነ ደግሞ ምን ሞር ሪአክታንት አለ ማለት ነው። ሞር የሆነ ሪአክታንት አለ ማለት ነው። ሶ reducing volume መቀነስ ቅድም እንዳልኳችሁ ቮሊዩሙን ስቀንሱ እዚህ ጋር እንዲህ ነበሩ። ቮሊዩሙ ማለት ክፍት ስፔሱን ቀነሳችሁ ማለት ነው። ክፍት ስፔሱን ስቀንሱ ምን እነዚህ ጭምቅ ይላሉ እዚህ ፓርቲክሎቹ ማለት ነው። ፓርቲክሎቹ ጭምቅ ይላሉ። ስለዚህ በዚህኛው ጊዜ ደግሞ ፕሬሸር ይጨምራል ማለት ነው። ፕሬሸር ሲጨምር ደግሞ ኢኩሊብሪየሙ ባለበት ስቴት መሆን አይችልም። በነበረበት ስቴት መሆን ስለማይችል ደግሞ ወዴት ይሄዳል ማለት ነው? ሞሊኩሎቹ በጣም ትንሽ ወደ ሆኑበት ይሄዳል ማለት ነው። ሪአክሽኑ ወደዛ shift ያደርጋል ማለት ነው። ወደ ሞሊኩሉ ምን ወደነበት ትንሽ በሆነበት ስቲል ቮሊዩሙ ምን የሆነበት ማለት ቮሊዩሙ ሃይ የሆነበት ፕሬሸሩ ሎው የሆነበት ከዛ ስፔስ ስቲል አለኝ በዚህ ወደዚህኛው shift ያደርጋል ማለት ነው። ፊወር ሞሊኩል ወዳለበት shift ያደርጋል ማለት ነው። እዚህ ጋር ቢ የሚለው ማለት ነው።
ሶ ጋዝ ሞሊኩሉ ፊዮር ወደ ሆነበት ሺፍት ያደርጋል ማለት ነው። ሶ ላርጀር ኬ ቫልዩ ምንን ነው ሪፕሬዘንት የሚያደርገው ነው። ላርጀር ኬ ቫልዩ ምንን ነው ኢምፕላይ የሚያደርገው ይላል። ሶ ኬ ቫልዩ ኬ ሲል እንትን ኮንስታንት ማለቱ ነው። ያ ማለት ደግሞ አይዘር ኬፒ ኦር ኬሲ ሊሆን ይችላል ማለት ነው። ሶ የዚህ ቫልዩ ላርጀር ሲሆንና ላርጀር ሳይሆን ሲቀር ለምሳሌ 10⁻10 ከዚህ የሚበልጥ ከሆነ ኬፒ ወይም ኬሲ ከዚህኛው የሚበልጥ ከሆነ የኬፒ ወይም ኬሲ ቫልዩ ከዚህ የሚበልጥ ከሆነ ሪአክሽኑ ኮምፕሊሽን ይደርሳል ነው። ኮምፕሊሽን ይደርሳል ማለት ምንም ኢኩሊብረም የሚባል ነገር የለም። በቃ ሪአክሽኑ ሆኖ ያልቃል ነው። የኬፒ እና የኬሲ ቫልዩ ከምን ከዚህ ሲበልጥ ማለት ነው። 10⁻10 ሲበልጥ ማለት ነው። የዚህ ደግሞ የኬፒ እና የኬሲ ቫልዩ ደግሞ ኬፒ እና ኬሲ ቫልዩ ደግሞ ከማን ሲያንስ ከ10⁻10 አያችኋ ሲያንስ ያንሳል። ከዚህ በዚህ ጊዜ ሪአክሽኑ ምን አይደርስም ወደ ኮምፕሊሽን አይደርስም ብላችሁ ያዙ። ላርጀር ኬሲ ማለት ደግሞ ኮምፕሊሽን ይደርሳል ማለት ነው። በሌላ አማርኛ ሪአክሽን ጎዝ ቱ ኮምፕሊሽን ማለት ነው። ሶ እሺ ቅድም ነግሬያቸዋለሁ። 36ኛ አውርተን ነበር ቅድም እያወራን ነበር። ሶ ኬሲ ምንሞ የሚበልጥ ከሆነ ከማን ኬሲ ነው እያልኩ እኔ ምንም እያወራሁ ያለሁትን ራሱ ያወክራል። ሶ ይሄ ሪአክሽን ኮኤፊሽንት የሚባለው ከማን የሚበልጥ ከሆነ ከኬሲ የሚበልጥ ከሆነ ማለት ነው። ይሄ እንደ ፕሮዳክት የምትቆጥሩት ማለት ነው። ሶ ምን ማለት ነው? ይሄ ወደዚህ ዞር ያለው ማለት እዚህ ጋር ብዙ ፕሮዳክት አለኝ ማለት ነው። ብዙ ፕሮዳክት አለ። ስለዚህ ወዴት ሄዳለሁ ማለት ነው? ሪአክታንት ፌቨርድ መሆን አለበት። ስለዚህ ሪአክታንት ኢዝ ፌቨርድ ነው። ይሄ በቃ እንደዚህ ሲሆን ይሄ ኪው ይሄ ሲ ኪው እንዲህ ሲሆን ብዙ ፕሮዳክት አለ። ሪአክታንት ኢዝ ፌቨርድ ነው። እንዲህ ሲሆን ምንድን ነው? ኪውሲ አላ ፕሮዳክት ኢዝ ፌቨርድ ነው። ይሄው ፕሮዳክት ኢዝ ፌቨርድ ነው። እንዲህ ሲሆን ማለት ነው። እንዲህ ሲሆን ፕሮዳክት ኢዝ ፌቨርድ ነው። እንዲህ ሲሆን ደግሞ ሪአክታንት ኢዝ ፌቨርድ ነው። ሶ ብዙ ፕሮዳክት አለ ብዙ እንትን አለ የሚለውን ወቁ። አሁን ለምሳሌ እዚህ ጋር ኬሲ ሲበልጥ ከኪውሲ ምንድነው የምንለው? ፕሮዳክት ኢዝ ፌቨርድ ነው የምንለው። ፕሮዳክት ፌቨርድ የሆነበት ምክንያት ትሉና ኪውሲ ምን ስለሆነ ፕሮዳክት ነው። ምን ሪአክታንት አይደል? እንደ ሪአክታንት አይደል ኪውሲን የምንወስደው የሱ ምን ስለሆነ ቱ ላርጅ ስለሆነ ሪአክታንት ኢዝ ቱ ሃይ ስለሆነ ማለት ፕሮዳክት ኢዝ ፌቨርድ ይሆናል። ከዛ ወደ ሌፍት ነው ወይም ራይት ነው ሺፍት። እኔ ማቆም አለብኝ። እኔ እንግዲህ በጣም ከደበረኝ ቆይቷልና ማቆም አለብኝ ሌላ ቦታ ሳይደርስ ማለት ነው። ሶ ወደ ራይት ሲሆን አሁን እንዳሳየዋችሁ ቱ ማች አማውንት ኦፍ ምን ሲኖር ሪአክታንት ሲኖር ቱ ማች አማውንት ኦፍ ሪአክታንት ሲኖር ኪውሲ ይሄው ከኬሲ ይበልጣል ማለት ነው። ኬሲ የሚበልጠው ምን ሲሆን ነው? ሃይ አማውንት ኦፍ ምን አለ? ሪአክታንት አለ። እንደ ሪአክታንት ነው የሚቆጥሩት። ከዛስ ማን ፌቨርድ እየሆነ ያለው? ፕሮዳክት ኢዝ ፌቨርድ there is too much reactant so ይሄ too much reactant ወደ ፕሮዳክት መቀየር አለበት። ከዛ በኋላስ ወዴት ነው ሺፍት የሚያደርገው? ወደ ራይት ነው። እዚህ ጋር በምታዩት ማለት ራይት ሺፍት ያደርጋል። በዚህ ያዙት። እኔ በቃኝ ጨርሻለሁ መሰለኝ። so increasing the concentration of reactants causes equilibrium ኮንሰንትሬሽኑን ከጨመርን ቅድም እንዳልኳችሁ ኮንሰንትሬሽን ጠቅጥቃችሁ ሲጨምሩ ምን ይሆናል ማለት ነው? ኢኩሊብረሙ ወዴት ሺፍት እንዲሆን ያደርጋል ማለት ኮንሰንትሬሽኑ ጠቅጥቃችሁ በጨመራችሁ ቁጥር ይሄ እኮ በፍጥነት ይቀየራል እኮ። ወዴት ነው የሚቀየር? ወደ ፕሮዳክት ሲቀየር ሰው ይሄ ሪአክታንቱ ሲጨምር ይሄ አሁን ኢኩሊብረሙ ወዴት ነው ሺፍት የሚያደርገው ነው የሚለው። ሺፍት ራይት ማለት ምን ማለት ነው? መጀመሪያ ሺፍት ምናምን የሚለውን ተውት እና ሺፍት ቱ ደ ራይት ምናምን ሲላችሁ ማለት ነው ፕሮዳክትስ ዊል ቢ ፎርምድ ነው። ማች ፕሮዳክትስ ዊል ቢ ፎርምድ። ሺፍት ቱ ደ ሌፍት ሲል ደግሞ ሪአክታንትስ ዊል ቢ ፎርምድ ማለት ነው። ቀጥተኛ ትርጉሙ ማለት ነው። ሶ ሪአክታንት በጨመርኩ ቁጥር ማነው ፎርምድ የሚሆነው? ፕሮዳክቱ ፎርምድ ነው የሚሆነው ማለት ነው። ስለዚህ ሺፍት ቱ ደ ራይት ይሆናል ማለት ነው። ኤኒዌይ ቀጣይ ተዘጋጅቼ እኔም ሰርቼ ቀድሜ እመጣለሁ ማለት ነው። ኦኬ ቻው።